እሱን ነው ረህማን የአላህ ባሮችን ብሎ ሁለቱም ሰዎች እንደዚህ ይሆናሉ ማለት በተለያየ። ስለዚህ አሊፏ ባትኖርም አንድ ሰው መሊክ የሚለውን ዋናው እሱን ፓርት አይደለም ችግሩን። ወአለይኩም ሰላም ወራህመቱላህ አድርጋለሁ ደግሞ ቤተሰብህን ይዘህ ውጣ ብላ ነውና ለስባቸዋለን። ሌላ ጥያቄ ታድርጎ ሆነ ጀማዩ ይመረደርገው ቁማሪ ብሎ ነካሲ አምላክ ባምን ነው ላይ ያርፍች ትሞት ወይም ደግሞ ከና የፓስ ኢንሻአላህ ነው አላህ ራቶች ያናዋብዝ አንድ 3-10 የተፈዘው ሰዓት አንድ ጽሁፍ ወደ ጽሁፍ በሚቀይረው ሰዓት ግን ቃላቱ ይለያያል። ቃላቱ ስለተለያየ የተለያየ ችግሩን ወአለይኩም ሰላም እንዲህ ቢት ዛለ አላህ በጥቅሉ ተደርጎ ይተረጎም ወደ ሁለቱ ይሄ ተጨማሪ ወረድ ሆነ ጀማዩ ይመረጥ አድርገው መሰረት ቁማሪ ጠይቅ ብሎ ነው ከሲር አምላክ አቋሚ ነው ላይ ያለው ግን ሲንጉላር ኮ ወይ ነበርት ሙት ታብርን አድርገው ደግሞ ዳነው ለስብ ዶፍ ዋው ኩፍ ኢንሻአላህ ተጨጥቶ ለምሳሌ ሀዝ ከነዛ በኋላ ተማሪዎች ናቸው ያንንም ያገኙት ስቲል አሁን እንተ ግዴታ እነዛች ያው ፖይንቱ ጊዜ ልክ ሲጨርስ አራው ቁርአን ደገን ነገር ምን እንዲህ ከተከሰተው ክስተት በኋላ ምንድነው የሚሆነው? ዑመርም ሂሻምም የሁለቱ ሰው مرحبا ኡስታዝ እንትን ኢዕራብ የሚለው ላይ ማለት ነው እነዚህ ፈታ ከስራዎችን ብናው ያናሉን ቦት ኢንደ ረቢካ የረብቻ ዘመን ነገርና ተራው ላይ ዝል ነገሮች ለጥልቱን ከፈር ወቃቹን ባላሳውቃችሁን ተብሎ ተቀር የፈታና የደማ ምልክቶች ሲቀያየሩ እንትሩ ላይ ግሱ ላይ ባለቤቱን ከፈርስት ፐርሰን ወደ 27-18 ላይ እዚህ ጋር ላርገውና ፐርሰን ይቀያየራል አድሬስ የሚያደርግ ይሄው አቡበከር ተመልከት። ያው ሱራ 10-16 ራሴ የዛን ቀን ያመጣሁትን እንዲያውም ምናልባት ከዛ ቪዲዮ ነበር መጀመሪያ እሷ ያለችውን የጠየካትን ነው መክፈት ያለብህ። ያለች እሱን ነው መክፈተው። እሱን ክፈተው ምን ብላ እንዳው ተረጋጋ። እነሱ ያዋረደችን ክፈተው። ቆይ እሱ ከዛ በፊት የተደረገው ውይይት ነው። በስጌ ያደረገው መቼ ነው መሰለ? እኛ ያላ ሰዎች ግራ እየገባቸው ስለሆነ በቃ ይሄንን ነገር ላይ ትምህርት ቢሰጥ ተብለው ኡስታዞቹ ተጠርተው ነው የተደረገበትን ቀን ሁሉ ከፍቻ አሳያለሁ። ከአንድ ወር በኋላ እኔና ሳላ ያማን ቤቱን ቆይ ፕሊስ አቡበከር ተረጋጋ። እንትና አትበል። ያማን ቤቱን ከፈተ ወንድ ከሆነ አቡበከር እከፍተዋለሁ እኮ አልኩ። አትደንግጥ። ያማን ቤቱን ፕሊስ ቢኒ ፕሊስ ሚውት ያዝልኝ አንድ ጊዜ። አቡበከር አትደንግጥ። አሳያለሁኝ ከፍቼ። ያማን ቤቱን ከፈተ ወንድ አትደንግጥ። ከፍቼ አሳያለሁ። የተዋረድክበትን ከፍቼ አሳያለሁ አልኩህ እኮ። ምን ሆነህ ነው? እከፍተዋለሁ ያማል እንዴ? እከፍተዋለሁ ያልኩኛለህ እንዴ? እከፍተዋለሁኝ። አቡበከር ጭንቅላት ይሰራል። እከፍተዋለሁ እያልኩ ክፈተው ትለኛለህ እንዴ? እከፍተዋለሁ። ወንድ ከሆን ያማን ቤቱን ክፈተው። ወንድ ከሆን ክፈት። እስኪ ቢብሉ ንገሪው እንጂ እከፍተዋለሁ ብሎሃል በይው ፕሊዝ ቢብሉ ንገሪው። አንቺን ይሰማሻል። እኔ የጻፍ አቡበከር አንድ ይሄኛውን ነው ወይ? ኖ እከፍተዋለሁ። ያንን ነው መጀመሪያ የምከፍተው። ያንን ከፍተዋለሁ መጀመሪያ። ግን ንገሪው አንቺ ከፍተዋለሁ ብሏል። ይከፍተዋል። እኔ የጻፍኩት ምንድን ነው? ከፍተዋለሁኝ አይደለም ቢብሉዬ። ቆይ የመጀመሪያ ጽሁፌ እኔ ሳላ እንድናነሳው አሪፍ አጋጣሚ ሰጠህ። የተከሰተው ነገር ምንድን ነው? ከታች መጣህ እናንተ አዋረደችህ ኡማል ሙርተድ አልክ አይደለ? እኔ ደግሞ ምን አልኩ? አይ ኡማል ሙርተድ በዛ ሰዓት ተሳስታ እንደሆነ ተናግራለች። ያንን ነገር በሁለተኛው ቀን ሳላ እኔ ቤት መጥቶ ሁለቱም ባሉበት ኡማል ሙርተድ ምን ብላ ተናግራለች? ተሳስቼ ነው እኔ አላወኩም ነበር። ልክ እነሱ እንደተሳሳቱት እነ ሳላ እንደተሳሳቱት እሷም ተሳሳተች። አላወቀችውም አረብኛውን። ኦኬ እሷም ተሳስታ ስለነበር በዛ ሰዓት ያንን ነገር ምን አለ? አቋምሽን እንደቀየርሽ አላወኩም ነበር ብሎ በአፉ ተናግሯል።
እኔ አሁን ደግሞ ምን አልኩ? የመጀመሪያውንም ቪዲዮ ከፍተዋለሁ አማን ቤት የተካሄደውን ምንም እኔ በጣም በደስታ ነው የምከፍተው በደስታ እሱንም ታዩትና ለምን ኡስታዞች ሲያዋርዱት ሳላን ስለምትመለከት ማለት ነው። ያው የመጀመሪያውን ቪዲዮ ልክፈተው። የመጀመሪያው አማን ቤት ይከፈትልኝ አማን ቤት ያልከውን ይሄው የአማን ቤትን ጀምሬ ነው እንዲያውም ከዛ ነው መጀመሪያ ያለብኝ ብዬ እኮ እኔ ነኝ የተናገርኩት። ከዛ ጀምሬ ማን ውሸታም እንደሆነ ስህተተኞች ተሰብስበው ስለተሳሳቱ አረዲ ነው እንዴ ስህተተኛ እነሱ ናቸው ማያውቁት። አረብኛ ኡስታዞች ነን የሚሉ ሰዎች ሙስሊሞች ነን አረብኛ እናውቃለን የሚሉትን ሰዎች እኔ አረዲ ምንም አረብኛ ማላውቀው ሰው ሳስተምራቸው ተመልከት። ያው ማን እንደተሳሳተ ትመለከታለህ። ያ ቪዲዮ እዚህ ነው ያለው። ኦኬ 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 ይሄ ነው መሰለኝ። አላስገባህም። በዚህ ዙሪያ አሁን ይሄኛው ይሄው ተመልከቱ። ይሄው ማን ጋር ነው? ይሄ አማን ቤት። ከዛ ጀምሬ በደንብ አድርገህ ቁጭ ብለህ ለካ ስትፎገር እንደኖርክ በዛው መቼ ቀኑን እያሳየው በኋላውን ቀኑን ስለምታሳየው እዚህ ላይ ቀኑን አያሳየውም። ሪከርድ የተደረገበትም የዚህ መቼ ነው? ይኸው ኖቬምበር 23 2024 ያው ኖቬምበር 23 2024 ላይ ምንድነው የተባለው? ሱራ 10:16 ላይ ያለው ሐሳብ ያው ሱራ 10:16 በነገራችን ላይ የከፈትኩትንም ተመልከቱ። ኡስታዞቹ በኋላ የሚከፍቱትንም ትመለከታላችሁ። ያው he would not have made known to you ይላል የሐፍስ ቁርአን። የቁምቡል ቁርአን ደግሞ አድራኩም የሚለውን ቃል እራሷኑ ስክሪንሾት እንኳን ሳትቀየር ነው የሚከፍቷት። ተመልከቱ። እኔ ደግሞ ይሄን እኔ ሳልሆን የተረጎምኩት ተፍሲር አረብኛ ላይ ነው። ቆይ እስኪ አረብኛ ላይ ነው የምናወራው። አንዴ እኔ ሀሳቤን መሰለ ምስልኛለህ ለመፈራው ሀሳቡን ለመፈራው ልናገር አንዴ እሺ እኔ ሀሳቤን መሰለ ከኔ ጋር ነበር አልታወራ የፈለከው። በዚህ ይቀጥልና መልሶ ወደ አንዴ ሳላ ይሄኛው ላይ ነው ይመስለኛል። አሊፉል ወስል ላይ ነው አይደለ? በደንብ ነግሬሻለሁ። ይታይሻል እዚህ ጋር እሷ ላይ ነው። እሺ ኖርማሊ በእኔ ልሂድና ይሄ ላይ ተሳስተናል፣ በቃ ትርጉም ልዩነት የለውም እንበልና አርዲ ወደ ሌሎቹ ግባ። አዎ እጅግ ነው። አሁን እነሱ ኡማል ሙርተድ ይሄንን ተሳስተናል እንበል ብላለች እና ስህተት ነው የሚል ሐሳብ እንዴ! እሷ የፈለገችውን እኮ ልትል ትችላለች እኮ የፈለገችውን። እኔ ያመጣሁትን ማስረጃ ግን በደንብ አድርጌ ማቅ ሰው ነኝ። ኦኬ በደንብ አድርጌ ማስረጃውን ይዤ ሰፖርቱን ይዤ የማወራ ነኝ። ዝም ብዬ አረብኛ ምንድነው እነሱ አረብኛ ያውቃሉና እነሱ ያሉትን ብቻ ነው የምወስደው አይደለም። አዳምጥ። ይኸው የማሳየው ራሱ የቁምቡል ቁርአን። በነገራችን ላይ መጽሐፉ ይኸው ፊት ለፊት እጅ አለ። የቁምቡል ቁርአን ይኸው አቡበከር 4 ነጥብ አረክ አይደል? 4 ነጥብህን ትደግማታለህ። አሁን ይኸው እነሳላ እንዴት እንደተሳሳቱ ተመልከት። አንድ ነገር አንድ ነገር ላይ ምን አለ እሱ? አንቺ ብቻ ሳትሆኚ እሱም ጭምር ነው እንድናገረው እንደተሳሳትን ማለት ነው። እንደተሳሳትን እሱም ጭምር ነው መናገር ያለበት እያለ ነው። ማን እንደተሳሳተ ግን ትመለከታላችሁ። ይኸው መሆኑ ሌላ ላይ ያለውን ልዩነት ውድቅ አያደርገውም ነው። ገባ? አንድ ነገር ላይ ማለት አያስፈልግም ነው። ኦኬ ስለዚህ እዚህ ጋር ሳላ ወረደ አይደለ? ከዚህ በኋላ እነ ኢምራን ይመጣሉ እና አቡበከር ይመጣሉ። አቡበከር ሁሉ እንደዛ አይልም። ሁለተኛ ይህንን ሀሳብ ሁሉ እንዳታነሳ ነው የምናደርገው ሁሉ አሉ። ሁለተኛ ኦኬ እንደዛ ነው። እኔ ደግሞ ምን እያልኩኝ ነበር? አይ ኡማል ሙርተድ ለምንድን ነው ስህተት ነው የምትዩ? ለምንድን ነው ስህተት ነው የምትዩ? ከኔ ጋር ነው እያወራ ያለው፣ ከኔ ጋር አውራ እያልኩት ነው አይደል? ይኸው አሁን እነ አቡ ዩስራን ደግሞ እንመልከት።
እና አቡ ዩስራ ይሄ ነገር ከተከሰተ ከአንድ ወር በኋላ መጥተው ነው እንትን እኮ ፕሮግራም እኮ ተይዞ ማስታወቂያ ሁሉ ተለጥፎ ነው ይመጣሉ። ትምህርት አለ ኑ ተብሎ ማለት ነው። ከፈለክ የነቢያት መንገድ የሚለው የሙስሊሞች ፔጅ ላይ ግባና መቼ እንደነበረ ማስታወቂያውን ገብተህ ተመልከት። ከዛ ዝም ብለህ ቀፎህን ይዘህ ጭንቅላትህን ምንም ነገር የማታውቅ ሰው እንደሆንክ ራስህ ትመሰክራለህ። ለራስህ ራስህን ስታታልል እንደነበረ ይገባሃል። ያው ቪዲዮን ተመልከት። አሁን ልዩነት የለውም እዚህ ጋር አሁን የከፈትኩት ስለመጣችሁ በጣም እና ወላ አድራኩም የሚለው ልዩነት የለውም ከሀፍስ ጋር ብለው ነው አይደለ? ልዩነት የለውም አይደል? እሺ ምን እንዳሉ ኡስታዞቹን ደግሞ እንመልከት። ኡስታዞቹ በኋላ መጡና አድሬስ የሚያደርገው አካል የሚናገረው አካል ቦታው ሰብጀክት እና ኦብጀክቱ ይቀየራል። ያው ሱራ 10:16 የተከፈተው እራሱኑ ማለት ነው። ተመልከቱ። ይህንን ነገር በደንብ አድርጎ ገልጿል። እና አንድ ቪዲዮ እያየው ነበር እና ተፍሲር ኢብን ከሲር ላይ ማነው ጀላላይን ላይ እንደውም ስክሪንሾቱን ወረድ ብለህ አቅርብልኝ። አንድ ቪዲዮ እያየው ነበር የሚለው የቱን ቪዲዮ ነው? እኔና ሳላ ያደረግነውን ንግግር ማለት ነው። ኦኬ ፕሌይ አድርጎ ስታክ አድርጎ ነው ባለ በአናዘር ሰርድ ፐርሰን ነው ይህንን ነገር የሚያሳውቃችሁ እንጂ በእኔ በኩል ነው ማለት አይደለም። ስለዚህ ልክ ነው ባሳወቃችሁም ባላሳወቃችሁም ተብሎ ተቀርቷል። ግን ባላሳወቃችሁም ሰማህ አቡበከር? ልክ ነው ባሳወቃችሁም ባላሳወቃችሁም ተብሎ ተቀርቷል። እነ ሳላ ቁጭ ብለው ከታች እየተማሩ ነበር። እስኪ ሳላን ድጋሚ ጥራውና ባሳወቃችሁም ባላሳወቃችሁም ተብሏል ወይ ብለህ እስኪ ይሄንን አልተባለም ይበል እስኪ ዛሬ ያው አዳምጡ። በሚቀራበት ሰዓት ግን በሌላ ሰው ነው እንጂ በእኔ ማለት አይደለም። ሰው ባሳወቃችሁም ነበር ሲባል ማለት ነው። ፕሊስ አንዴ ቂራአቱን ነው እኮ አሁን ቂራአቱን ሰዎቹ ስላላወቁት ነው የተጻፈ ነገር የሚያነብሰው በጣም አስቸጋሪ ነው። ምን አለ? ቂራአቱ ነው እኮ ይሄንን የሚለው ኤልያ ነው። እንግዲህ ምን አለ? የተጻፈ ነገር የሚያነብሰው ችግር ነው ቂራአቱ ነው እኮ እያለ የሚለውን የሚናገረውን አዳምጡ። አድራኩሙ ልዩነታቸው ሌላኛው ደግሞ በሌላ ሰው በኩል እንድታውቁ አይደረግም ነበር እንደማለት ነው። ያው ራሱኑ ነው ይዘው የመጡት። ያው ራሱን እችን ነው እንግዲህ ማነው ኡማል ሙርተድ ተሳስተን ነው እንበል ብላ የነበረው። እነ ሳላ ምን እንደሆነ አላወቁም ነበር ይሄንን። በነገራችን ላይ እነ ሳላ ቤት አንድ ጊዜ ገብቼ ወሂድ ራሱ አይ ይሄ ነገር እኮ ታርሟል እንበል ብሎ ሲናገር ነበር። ታርሟል እንበል። እሺ እና አላህ Subhanahu Wa Ta'ala ለምንድን ነው እነዚህ በሁለት መልኩ እንዲወራ ያደረገው ከተባለ አንድ ሰው ሲያውቅ ወደሱ መልእክተኛ ከመጣ በሁለት መልኩ ለምንድን ነው? ምንም ልዩነት የለም አላለም እንዴ? አቡበከር የት አለ? ሳላ ምንም ልዩነት የለም ሁለቱም ወላ አድራኩም ነው የሚለው ሲላን ነበር። ይኸው ቁርአኑን ደግሞ ከዛ በኋላ ደግሞ አዲስ ለውጥ ያለው ምንድን ነው? በእጄ ደግሞ ቁርአኑን ይዤ መጥቼ ይኸው ቃሉ ራሱ እዚህ ላይ ነው ተገልጦ ነው ያለው። ይኸው ወላ አድራኩም የሚለው ይሄ ላም አተውኪድ የሚባለው ወይንም ይሄ ላም ኦፍ ኤምፋሲስ የሚባለው አጠናካሪው ላም ኦፍ ኔጌሽን ሳይሆን ላም አፍራሿ ላም ሳትሆን አጠናካሪው ላም ነው። ይሄ በእርግጥም ባሳወቅኳችሁ ነበር ነው የሚለው ይሄኛው ቁርአን። ይሄኛው ቁርአንስ ይሄኛው ቁርአን ደግሞ ምን ይላል? ይሄው ይሄ ደግሞ አፍራሿ ላም ነች። እቺ አፍራሿ አድራኩም የምትለውን የምታፈርስ። ስለዚህ ይሄ ደግሞ ባላሳወቅኳችሁ ነው የሚለው። እንዲህ ነው የምትማሩት ቁጭ ብላችሁ ማለት ነው። ይሄ የምትደነፉት ምናምን የምትሉት ሁሉ ጊዜያዊ። አየህ እንዳንተ አይነት ሞኝ ሲያገኙ ለማታለል ይጠቅማቸዋል። ለዛ ነው ሳላ ይሄንን ውሸቱን መጥቶ ይቅርታ እስከሚጠይቅ ድረስ ውይይት ላድርግ አደባባይ ይቅርታ ጠይቅ ብየው ነግሬዋለሁ። ይቅርታ ብየዋለሁ። የት አለ? ምን ወሎ ፈሰደን ዝም አልክ አቡበከር? የዛን ቀን ከተነጋገርን በኋላ ቪዲዮ ሰርቶ ምን ብሎ ተናገረ? ምንም ልዩነት የለውም የቁምቡል ቁርአንን ከፍቼ ላሳያችሁ ብሎ የተናገረውን ላሳያችሁ። ቪዲዮስ አሬዲ ያስገባኝ ያለ ነው። ላስገባው ወይስ ይቅር? ባላ ነበርኩትም አላህ እርሱን ባላሳወቃችሁም ነበር ይላል። ኦኬ
ይሄን አመጣና ይሄ ሀፍስ ነው። ኦኬ ያኛው ደግሞ ከዚህ ይለያል ያለው። ኦኬ ሰማችሁት? ያኛው ከዚህ ይለያል ነው ያለው። ታዲያ የሳላህ ነጥብ ምንድን ነው? አይለይም ነው። እንደማይለይ ደግሞ ሊያሳየን ነው። ከፍቶ ተመልከቱ። ቁምቡል ሪዋያ ደግሞ ልክፈትላችሁ አንዴ ቆይ። ቁምቡል ሪዋያን ታብሌት ላይ ለይም ስልክ ላይ ነው እንዳጋጣሚ ያለኝ። ሱረት ዩኑስ ቁጥር 16 ጋር እንሄዳለን። በደንብ ስሙ። ቁጥር ስንት? 16 ጋር እንሄዳለን። ቁል ለው ሻ አላሁ ማ ተለውቱሁ ይላል። ኦኬ ማ ተለውቱሁ አለይኩም ወላ አድራኩም ይላል። አድራኩም ሲባል እንግዲህ ማሳወቅ ነው፣ ሊትራል ያለ ወይ ማንበብ ነው። ከፊት ለፊት ወላ ከመጣስ ኮሜንት ላይ ወላ ምንድን ነው ጋይስ? እሺ አሁን እንደው ልዩነት አይታችኋል? ልዩነት አይታችኋል አለ። ምንም ልዩነት የለም እኮ ሀፍስ ላይም ወላ አድራኩም ነው የሚለው፣ ቁምቡል ላይም የውሸት ቁራን ይዞ መጥቶ ማለት ነው። የውሸት ቁራን ከኢንተርኔት ላይ እነሱ እኮ ከጉግል ላይ ይላሉ። ይኸው ሳላ ከጉግል ላይ የውሸት ቁራን ይዞ መጥቶ የቁምቡል ቁራን ወላ ይኸው ዋው ላም አሊፍ ነው የተቀመጠው ብሎ ነው አይደል? የቁምቡል ቁራን ይኸው። የቁምቡል ቁራን ደግሞ እኔ እጄ ላይ አለ። ያው የቁምቡል ቁራን ማለት ይሄ ነው። ተመልከቱ። ቢርዋያት ቁምቡል ይላል። እዛ ጋር ጣቴ ስለማይደርስ ነው። ሶስተኛው መስመር ላይ ያለው ቢርዋያት ቁምቡል ይላል። እዛ ላይ የተቀመጠው ምንድን ነው? ዋው ላም ሐምዛ ነው። ኦኬ እሱስ የሚያሳየው ዋው ላም አሊፍ የውሸት ማለት ነው። የውሸት ቁርአን ይዞ መጥቶ ልዩነት የለም እያለ ሲፎግር ተመልከቱት። የምር ማለት እንደው ክርስቲያኖች አሁን ላይ ያደርዱኝ ይችላሉ ወይ አረብኛ ይችላሉ የሚል ክርስቲያን ካለ እንደው አያችሁ እንዴት ልቡን አሳብጦ አረብኛም ይችል ካለ እያለ ኦፍኮርስ የውሸት እያሳያቸው። እሱ የሚያሳያቸው የትኛውን ነው? ላም አሊፍ እችኛዋን ነው። እዚህ ይሄኛው ቁርአን ላይ ያለውን ማለት ነው። ይሄኛውን ቁርአን እያሳየ ልዩነት የለም ይላል። አዚፍ እዚህኛው ቁርአን እስቲ ትንሽ ወደኋላ መልሰው አንድ ነገር እዚህ ጋር የሰማሁት ነገር አለ። ከዚህ በፊት የሰማ ነው አይመስለኝም። ትንሽ ታብሌት ላይ የለም እዚህኛው ስልኬ ላይ ነው ብሎ ተናግሮ እንዴት ነው ከዛው ከስልኩ ላይ ከፈተው ነው? ታብሌት ላይ የለም ብሎ ሲናገር ሰምቻለሁ። እዚህኛው ስልኬ ላይ ነው አለ። ኦኬ የያዘው ስልክ ላይ ከሆነ እንዴት ከፈተው? እስቲ እነሱን ልስማው አንዴ። በጣም ወደኋላ በመሀል ረጅም ጋር ያለው ቢኒ ታብሌቴ ላይ ነው ያለው ነው ያለው ነው እንዴ? ታብሌቴ ላይ የለም ነው ያለው መሰለኝ። ኦኬ እኛም እዚህ ተምታታብን። አይ ታብሌቴ ላይ ነው ያለው ነው የሰማሁት እኔ ደግሞ ታብሌቴ ላይ የለም እዚህኛው ስልኬ ላይ ነው ያለው። አሚን እሱ ግን ምንም ዳዝ ማተር እኮ አይደለ ቢኒ? ምን ነው ስልኬ እዚህ እንዴት ከፈተው ብዬ ነው። ታብሌቱ ላይ ከሌለ እዛው ስልኩ ላይ ከሆነ በስክሪን ሾት ማተር የትም። እሺ ኦኬ አዳምጠው። ኦኬ ሶ ይሄን አመጣና ይሄ ሀፍስ ነው። ኦኬ ያኛው ደግሞ ከዚህ ይለያል ያለው። ኦኬ ቁምቡል ሪዋያ ደግሞ ልክፈትላችሁ አንዴ ቆይ። ቁምቡል ሪዋያ ታብሌት ላይ ለኝም ስልኬ ላይ ነው እንዳጋጣሚ ያለኝ። ታብሌት ላይ የለም ስልኬ ላይ እንዳጋጣሚ ያለኝ ብሎ ከስልኩ ላይ እንዴት ከፈተው ነው? እኔ አይ ከታብሌት ላይ የለኝም ከስልኬ ላይ ግን በደንብ እንድታዩ የምፈልገው ይሄኛው ነው። መጀመሪያ ይሄኛውን በደንብ ይሄው ይሄ በደንብ ታርቀቱ። ወላ አድራኩም ይላል። ምንድነው? ሰርድ ፐርሰን ማስኩሊን ሲንጉለር ነው። ፕሬፊክስድ ኮንጃክሽን ናት። ምን ምትለዋ? ወላ አድራኩም ምትለዋ። ኦኬ በነገራችን ላይ ስቲል እያብራራ ያለው ምንድን ነው? ይሄንን ነው። ስቲል አያውቅም በዚህና በዚህኛው መካከል ያለውን ልዩነት። እሱ የመሰለው ሁሉም ቁርአን ላይ የተጻፈው በዚህ መልኩ ነው የመሰለው። አንተ ትሰማለህ። አርዲ ግን እየተሰማህን አይደለም። እንትን እያወራህ ከሆነ ያ ስልክ ገብቶበት ወይም ቻርጅ ዘግቶበት ነው። ኦኬ ብዙ ጊዜ ስልኩን አይም ቻርጅ ዘግቶበት ነው። ለማንኛውም ስልኬ ላይ ነው ያለው ታብሌቴ ላይ የለም ሲል አይ ሰማሁት። ልክ ነህ። እንዴት ከፈተው? ከዛው ከያዘው ላይ ብዬ ነው እኔ ድጋሚ ኦኬ እኔ እንጃ ለምን ከስክሪንሾት ነው የከፈተው? ከራሱ ከቁርአን ከቁምቡል ካልከፈተም ዝም ብሎ ነው ወዲያውኑ ከፍቶ ያሳየው ማለት ነው። አይሽ የሆነ መጽሐፍ ቢከፈት ኖሮ ያን ግን እቺኛው ዲፈረንስ ግን እኮ ብዙ የታወቀች መስሎኝ ነበር። አይ ከዚህ በኋላ እኮ ነው የታወቀው እንጂ እስከዛ ሰዓት ድረስ እኮ በጣም ልዩነት ያለው አይመስላቸውም። እና በጣም በእርግጠኛ ቪዲዮ ሁሉ መስራት ደረጃ ከተደረሰ እኮ እርግጠኛ ስላልተሆነ ነው።
አረዲን ያስገቡት ከመጣ እሱንና ምንድን ይሄ ያው ማሊክ የውመዲንና ማሊክ የውመዲን ነው የሚለው እሱ እና የሎጥ ሚስት ላይ ምና ያለው ዲፍረንስ እንትን መስሎኝ ነበር። ራይት አይገስ ምላ አላቅም። ያው አንዳንዴ ኢንዳራማንና ኢባዱር ራህማን የሚለው ነው ትልቅ ልዩነት፣ ሰፊ ልዩነት አለው። እሱም ራሱ ሱረቱ ዝክሩፍ ላይ ያለው ማለት ነው። ምን የትኛው ነው? ምን የሚለው ነው? አላህ ዘንድ ላይ ነው ከአላህ ጋር ናቸው የሚለው መላእክቱ። እሱ ትልቅ ልዩነት አለ። ዘንድና ጋር ምንድነው? ባሪያ ነው የአላህ ባሪያ ናቸውና አላህ ዘንድ ናቸው የሚል። እሺ እርዴ ስልክ ዘጋብህ። አይ ቲንክ ባትሪ ዘግቶብኝ ነው። ግን ስሙት፣ እዚህ ጋር ራሱ የሚናገረውን ነገር በጣም ስሙት። ወላ አድራኩም ባላሳወቅኳችሁም ነበር ይላል። ባላሳወቅኳችሁም ነበር። ፊደሎቹን በደንብ ተመልከቱ። ያኛውን ደግሞ አንድ ቦታ አምጥቼ እስኪ አያችሁ፣ ፊደሎቹን በደንብ ተመልከቱ አለ። ሀፍስ ላይ ወላ የሚለው ያው ዋው ላም አሊፍ ይሄንን ነው እያሳየ ያለው። ይሄንን አንድም ቦታ ላይ ከፍቶ አያሳይም። ለምን? እንደዚህ አይነት ጽሁፍ እንዳለ ራሱ አያቅም ነበረ። ሳለ አያቅም። ሊትራሊ ያው ማየት ብቻ ነው እኮ የሚናገረውን ነገር ማዳመጥ ብቻ ነው። ሌላ ነገር ምንም ካልኩሌሽን ውስጥ ሁሉ መግባት አያስፈልግም። ያው ስሙት፣ አሳያችሁ፣ በደንብ ላሳያችሁ። ኦኬ። ከዛ እንግዲህ ቅጥፈቱን እንግዲህ በግልጽ እናንተ እንኳን መታየት ይሆናል። ቁንቡል ሪዋያ ቁንቡል የሚባለውን ስላቀረበ ቃል በቃል እንድታዩት እናደርጋለን። አያችሁ፣ ቁንቡልን ቅጥፈቱን ታያላችሁ። ተመልከቱ። ወላ አድራኩም ሀፍስ ነው። በተቃራኒው ደግሞ ቁንቡል ምን እንደሚል ላሳያችሁ ብሎ ነው። እሺ ቁንቡልን እንመልከት። አረበኛ እችላለሁ እኔ አነባለሁ እኔ ምናምን የሚል ሰው ካለ ገብቶ ከኔ ጋር ሊነጋገር ይችላል ነው። በማስወጣት ምናምን ሳይሆን እንደቀኑ ቁጭ አድርጌ አወራለሁ የሚል ሰው ካለ ይኸውና፣ ሁለተኛ ነው ከፍታለሁ። ኦኬ። ይለያያል ብሎ ያቀረበው ይሄኛውን ነው። ተመልከቱ። አልቁርአን አልከሪም። እሺ አልቁርአን አልከሪም ይለያያል ብሎ ያቀረበው ይህንን ነው። እሺ ቢሪዋያት ቁንቡል ይላል። እሺ በደንብ ተመልከቱ። ምዕራፍ 10 ጋር እንሄዳለን። ሱረቱ ዩኑስ። እሺ በደንብ ስሙ። ሱረቱ ዩኑስ ጋር እንሄዳለን። ሱረቱ ዩኑስ ቁጥር 16 ጋር እንሄዳለን። በደንብ ስሙ። ቁጥር ስንት? 16 ጋር እንሄዳለን። ቁል ለው ሻ አላሁ ማ ተለውቱሁ ይላል። ኦኬ ማ ተለውቱሁ አለይኩም ወላ አድራኩም ይላል። አድራኩም ሲባል እንግዲህ ማሳወቅ ነው፣ ሊትራል ያለ ወይ ማንበብ ነው። ከፊት ለፊት ወላ ከመጣስ ኮሜንት ላይ ወላ ምንድን ነው ጋይስ? እሺ አሁን እንደው ልዩነት አይታችኋል? በሀፍስና በቁንቡል መካከል ልዩነት አይታችኋል? ለምን? የውሸት ቁርአን ይዞ መጥቶ ማለት ነው። ሀፍስ ላይ ኦፍኮርስ እንዲህ ነው የተጻፈው። ይኸው ሀፍስ እዚህ ላይ ይኸውና፣ ሀፍስ ያው ወላ የሚለው ሀፍስ እንደዚህ ነው። ቁንቡል ግን የተጻፈው ወላ እንዲህ ተደርጎ ነው፣ በሐምዛ ነው እንጂ በአሊፍ አይደለም። ኦኬ። ይሄኛው አፍራሽ ነው ላማሊፍ፣ ይሄኛው አጠናካሪ ነው በእርግጥም የሚለው ግን አጅሬ ትርጉሙን ስለማን ነው ጽሁፉ ቁርአኑ የተለያየ እንዳለ ስለማያውቅ ያው ምንም ልዩነት የለውም። ከዛ እንዲያውም ቁርአኑን ያሳያል ማለት እንደው ክርስቲያኖች ወላ ያደርጉኝ ይችላሉ ወይ አረብኛ ይችላሉ የሚል ክርስቲያን ካለ እንደው በደንብ ልብ በሉ። ወላ ይላል አይደለ? ነፊ ነው አይደለ? ከታች አቡበከር መልሶታል። እስኪ ሌላ ሰው ወላ ምንድን ነው? ላማሊፍ ከመጣ አፍራሽ ነው። ቴንኪ ነው። እሺ ወላ እሺ አደራኩም ይላል። እንዲህ ብሎ የሚናገረው ቁንቡል አፍራሽ ነው። ቴንኪ አደራኩም ፖዘቲቭ ነው አይደለ? ኦኬ ነፊ ነው። ሁሉ መልሰዋል ኮሜንት ላይ። ወላ ከመጣ አፍራሽ ሆኖ ይመጣና አድራኩም እስከመጣት ባላሳወቅኳችሁ ነበር ነው። ባላሳወቅኳችሁ ነበር ነው። ሀፍስ ላይም ባላሳወቅኳችሁ ነው፣ እዚህም ባላሳወቅኳችሁ ነው ብሎ ቁጭ ብሎ ሰዎችን እንዲያውም ጥያቄና መልስ ሁሉ አድርጎ ህዝቤ እንዲህ ነው የሚማግዳችሁ ያው በውሸት በማያውቀው ነገር። ከዛ ኡስታዞቹ መጥተው ምን አሉ? አረ ተው፣ በሁለቱም ባሳወቅኳችሁም ባላሳወቅኳችሁም ይባላል፣ እንዲህ አይደለም ያሉትን ደግሞ በዚሁ ቀጥለን አሁን የሰማነውን ደግመን እንሰማለን።
ንባብ ነው ከተባለ በደንብ ልብ በሉ። ሱረት ዩኑስ ቢሪዋየት ቁንቡል ሪዋያት ቁንቡል ብሎ ከኢንተርኔት ላይ የውሸት ቁርአን ይዞ ሲመጣ እኛ ደግሞ የታተመውን ያው ቢሪዋያት ቁንቡል ማለት ይሄ ነው፣ የተጻፈው ግን እንዲህ ነው እሱ እንደሚያሳየው ሳይሆን ከዛ እሱ ውሸታም እንደሆነ ደግሞ ኡስታዞቹ እዚህ ጋር ምን አሉ? ቦታው ሰብጀክት እና ኦብጀክቱ ይቀያየር። ልጆቹ ሲያነሱት የነበረው ነው። ይኸው ባላሳወቃችሁ ነበር ይላል። ለዚህ ሁለቱ ሀሳብ ይጋጫሉ የሚል ነው። ኢንተርኔት ግን ያስፈልጋል ሰውን እንዲያዩ ስለፈለኩ ነው። ከዛ ይሄን እንግዲህ ይሄ ነገር የተከሰተው መቼ ነው? ከአንድ ወር በኋላ ሳላ እንደዚህ ይሄን ሁሉ ግርግር ከፈጠረ በኋላ ኡማል ሙርተድ እንደዚህ ያለች ከተባለ በኋላ እነዚህ ኡስታዞች ተጠሩ። አቡ ዩስራ እና ኤልያ የሚባሉት በጣም በቃ በቂራአት ዙሪያ እነሱ ናቸው የሚያውቁት ትምህርት ይስጡ ተብሎ ፕሮግራም ተዘጋጅቶ የተናገሩት ደግሞ እሺ 10-16 ማለት የሚቀጥለውን ገጽ ስላይድ እንከረዋ ወላ አድራኩም የሚለው በአንደኛው አቀራር ነው። ባሳወቃችሁ ነበር ጥያቄ ሁሉ የነበረ ልጆቹ ሲያነሱት የነበረው ነው። ባላሳወቃችሁ ነበር ይላል። ስለዚህ ሁለቱ ሀሳብ ይጋጫሉ የሚል ሲቀርብ የነበረው እና በጣም ያሳቀኝ ነገር ምንድን ነው? ይሄ ጥያቄ ቅድም ኡስታዝ ኢልያስ በደንብ ወይኔ የዓለም ሪከርድ በቃ ነበረ። የፈታና የደማ ምልክቶች ሲቀያየሩ እንትሩ ላይ ግሱ ላይ ባለቤቱን ከፈርስት ፐርሰን ወደ ሰርድ ፐርሰን ይቀያየራል። አድሬስ የሚያደርገው አካል የሚናገረው አካል ቦታው ሰብጀክት እና ኦብጀክቱ ይቀያየራል። ይህንን ነገር በደንብ አድርጎ ገልጿል። እና አንድ ቪዲዮ እያየው ነበር እና ተፍሲር ኢብን ከሲር ላይ ማነው ጀላላይን ላይ እንደውም ስክሪንሾቱን ወረድ ብለህ አቅርብልኝ። አናዘር ሰርድ ፐርሰን ነው ይህንን ነገር የሚያሳውቃችሁ እንጂ በእኔ በኩል ነው ማለት አለ። ስለዚህ ልክ ነው፣ ባሳወቃችሁም ባላሳወቃችሁም ተብሎ ተቀርቷል። ግን ባላሳወቃችሁም ልክ ነው፣ ባሳወቃችሁም ባላሳወቃችሁም ተብሎ ተቀርቷል። ቡም አለቀ። ያው ቡም ማለት እንደዚህ ነው አቡበከር። ስለዚህ እዚህ ቲክቶክ ላይ ውር ውር የሚሉት እናውቃለን የሚሉ ኡስታዞች ሁሉ ዝም ብሎ አጭበርባሪዎች የሆኑ ዝም ብሎ እንደናንተ አይነት ሙስሊሞችን እያገኙ ዝም ብሎ ለታይታ እዚህ በቃ ሆይ ሆይ ለማለት ብቻ እያንዳንዷን እኔ ያነሳኋትን ከመጀመሪያው ጀምሮ በነገራችን ላይ እያንዳንዷን ልዩነት አምነዋል። መጀመሪያ ላይ አጅብተና አጅብቱ ብዬ ሳነሳ ታበደ። ቪዲዮ ሁሉ እንትና ማነው ሬድዋን የሚባል ልጅ ቪዲዮ ሁሉ ሰርቶበት ነበር። አጅብተና አጅብቱ ብሎ አርዲ ብሎ ፍርፍር እያሉ ከኮመንቶቹን ገብታችሁ ዛሬ ራሱ ቪዲዮ ይኖር ይሆናል። የዛሬ ዓመት በላይ ፖስት የተደረገ ሳቁ። እንደዚህ የሚባል ነገር የት አለ አሉና በሁለተኛው ነው በሶስተኛው ቀን አዎ አይ አጅብተና አጅብቱ አለ። አንደኛው ይሄው ላሳያችሁ። እያንዳንዷን ልዩነት አምነዋል። በነገራችን ላይ እያንዳንዷን አንድ ስህተት አርዲ ከተናገረው ውስጥ አንድ ስህተት ይዞ የሚመጣ ሰው ካለ እኔ ሽልማት ሰጠዋለሁ። አንድ ማለት ነው። እኔ እንግዲህ እዚህ ምናልባት 50 ምናምን የሚጠጉ ልዩነቶችን አንስቻለሁ። ይኸው አጅብተና አጅብቱን ደግሞ እናስቆማለን። አንድ ስህተት ካገኘ ለአንድ ወር በእውነት እቀጣለሁ። ስህተት ያርዲ ለአንድ ወር ከትምህርት እንቀጠዋለን። ይኸው አጅብተና አጅብቱን ደግሞ ኡስታዝ ኦሳማ ሲያምን ተመልከቱ። ቁርአን አንድ አይነት ብቻ ነው ብለን ሳይሆን ለምሳሌ አጅብተና አጅብቱ የሚለው አላህ ተባረከ ወተዓላ እንደተደነቀም አላህ የመደነቁን ከዚህ ላይ ቂርአት እንይዛለን። አላህ መደነቁን ከዚህ እንይዛለን። ነብዩ ሰለላሁ ዐለይሂ ወሰለም እንደተደነቁ በአጅብተ ከሚለው እንይዛለን። ስለዚህ እኛ ምንድነው አላህም ተገርሟል፣ ነብዩ ሰለላሁ ዐለይሂ ወሰለምም ተገርመዋል። እናመሰግናለን ኡስታዝ ኦሳማ። እሱ ደግሞ የሚገኘው የትኛው ነው? በዚህኛው ቁርአንና በቁንቡል ላይ አይደለም፣ በአልኪሳኢ ላይ በዚህኛው ቁርአን መካከል አጅብተና አጅብቱ የሚለው በእነዚህ ሁለቱ ቁርአኖች መካከል ነው።
ይሄኛው ቁርአን መሐመድ አላህ ተደነቀ ይላል። ይሄኛው ቁርአን ምናልባት ሱራ ይሄው ተመልከቱ። በል አጅብቱ ይላል ይሄኛው ቁርአን አላህ ተደነቀ ይለናል። ይሄኛውስ ቁርአን ሐፍስን ደግሞ ስንከፍተው ምን ይለናል? በል አጅብተ ወያስኸሩና ይለናል። በል አጅብተ ይሄ ደግሞ መሐመድ ተደነቀ ይለናል። በፍጹም አሉ መጀመሪያ ላይ በፍጹም እንዲህ የሚባል ነገር የለም ኡኡ አሉና 2 ቀን አልቆየም 2-3 ቀን በኋላ አሁን በቃ ምንድነው አላህ ተገርሟል መሐመድ ተገርሟል ምንድነው እያንዳንዷን እንዲህ ነው ያመኑት። አንድ 2 ቀን አረዲ ጨርሳል አስገባኝ ያለ አንድ 2 ቀን ይታገላሉ ከዛ ምናልባት ያኛው እንኳን 1 ወር ነው የታገሉት። ከ1 ወር በኋላ ኡስታዞቹ ሲመጡ ልክ ነው ባሳወቃችሁም ባላሳወቃችሁም ተብሏል ብሎ መስክሯል። እሺ ምን ነው ተመለሱ ራሱ ወረደ ደግሞ ያን 4 ነጥብ ጽፌልሃለሁ እኔ ቅድም 4 ነጥብ ጽፏል ነበር። ቴንክ ዩ ቢኒ ናግባ አቡበከር ልጓልሽ ይሄው ቀስ ብለህ አሁን ሐሳብን ስጥ ሳትናደድ ሳትንጨረጨር ብዙም ስሜታዊ ሳትሆን ተረጋግተህ ሐሳብን ስጥ። እሺ አመሰግናለሁ። ምን ብዬ ነው የጻፉት መጀመሪያ አርዲ ምን እየጠየቀኝ ነው እንዴ? ሐሳብን ቀጥል እንጂ ኮሜንቱ ምን ብዬ ነው የጻፉት? እኔ መጀመሪያ ስትገባ የተናገርከው ነው የምትለኝ? የጻፍኩትም ኮሜንቱን አንብበህ ሳላ በፌክ አካውንት መጣ ያልከው ምን ብዬ ነው የጻፍኩት? ሳላ በፌክ አካውንት ነው የመጣው እያልክ እየደጋገምክ ስላወራ እኔ ሊሆን ይችላል ነው ያልኩህ። ሊሆን ይችላል ነው ያልኩህ። ፕሊስ እየደጋገምክ ውሸት ስትናገር እውነት እንዳይመስልህ። ሊሆን ይችላል ብዬ ነው የተናገርኩት። እኔ እሱን የተናገርኩት አላልኩማ። ያላልኩትን ብለሃል አትበለኝ። ሊሆን ይችላል ሳላ በፌክ አካውንት መጣ ብለሃል አላልኩኝም። እኔ ነኝ ያልኩት እንዴ? ቢኒ ብሏል። እኔ ግን አላልኩም። እኔ አላልኩም። እሺ ቢኒ ብለሃል አንተ? አዎ እኔ ነኝ ያልኩት። ዋሽታል ማለት ነው። ውሸታም ነህ ማለት ነው። እሱን ቶ በቃ ወደ ሐሳቡ ላይ አንተ ምን ብለሃል? ኡማል ሙርተድ አዋረደችህ። ቆይ ኧረ ቆይ ሐሳቡ ኧረ ተው ቁም ነገሩን ቁም ነገሩን ትተህ ኧረ ከጀመርንበት የእናንተ ውሸት ከዚህ ስለሚጀምር እኛ መልስ እንሰጣለን። በቃ ዝም ብለህ እንዳትጠይቀን ሐሳብን ጨርስ። አውራ ያው በቃ ሐሳብን ጨርስ። እሺ የመጀመሪያው ምንድነው? ዋሽታችኋል ሁለታችሁ ማለት ነው። ሳላ በፌክ አካውንት መጥቶ የጨርስቶ እየጻፈ ነው አላችሁ። ይሄ ውሸት ነው፣ የእናንተ ቅጥፈት ነው። ወደ ገደለው ግባሽ። ይሄን አመናችሁ? ወደ ገደለው። አዎ። ከዛ ደግሞ ሲቀጥል ሁለተኛው ውሸታችሁ ደግሞ ያርዲ ሁለተኛው ውሸቱ ምንድነው? እሙ ሙርተድ ነይ እኔ አረብኛ አላቅም አስተርጉሚልኝ አላት። ትርጉሙ ስተረጉም ተሳስቻለሁ። ማስረጃ አምጣ። ይቅርታ አረብ ተረጋጋ። አመጣለሁ ቆይ ልጨርስ። ቆይ አመጣለሁ። አይ ውሸት ተሳስቻለሁ ይቅርታ ስትል ኡሙ ሙርተድ ማለት ነው። አትቀጥልም። ቆይ ቢኒ ቆይ ይጨርስ ፕሊስ አንዴ እስኪ ቀጥል። ኡሙ ሙርተድ ይቅርታ ተሳስቻለሁ ስትል አይ የእሷ ይቅርታ ብቻ በቂ አይደለም አርዲዲም ይቅርታ ይጠይቅ ሲል አማን አስወረዱ። ሳላህን ማለት ነው። የዛን ቀን ኢምራን ገባ አስወረዱት፣ አቡበከር ገባ አስወረዱት። ስለዚህ የእናንተ ውሸት የሚጀምረው ሁለታችሁም ያላችሁት እኔ ኮሜንት ስጽፍ ኡሙ ሙርተድ አዋረደች ስልክ አቡበከር ኡስታዞቹ አርመውታል ሳላን ወይስ አላረሙት? አረ ልጨርስ። መልስ፣ ይሄንን መልስ። ኡስታዞቹ ሳላን አርመውታል ወይስ አላረሙትም? ኡስታዞቹ ሳላን አርመውታል ወይስ አላረሙትም? መልስ። አረ ልጨርስ። አረ ስለ ኮሜንት አትጨርስም። ኡስታዞቹ ሳላን አርመውታል ወይስ
ኡስታዞቹ ሳላን አርመውታል ወይስ አላረሙትም? አረ ስለ ኮሜንት አትፍራ፣ ተናገረው። የድሮ ቪዲዮን አይተናል። ውሸታችሁ ይቅር። ስማ ሰባ የድሮ ምናምን ውሸታችሁ ይቅርና አሁን ስማ 70 ምናምን ሰው አዳምጧል፣ ቪዲዮን አይቷል። የፈለገ ነገር እዚህ ጋር ብትወራጭ አይተናል። ኦኬ እንዳረሙት አይተናል። አንተ ግን በአፍህ መስክር። ሳላን አርመውታል ወይስ አላረሙትም? ተናገር። ማይክን ክፈትና ቢሞት እኔ እያልኩ ያለሁት አርመውታል ወይስ አላረሙትም? እኔ እያልኩ ያለሁት አርመውታል ወይስ አላረሙትም? አረ ቆይ አርመውታል ወይስ አላረሙትም? ፈታችሁ ላውራ መጀመሪያ በልበል። ምን ነው ድምፅ እየቀጠነ ቁም ነገሩ ይኸውልህ አቡበከር፣ አየህ ጅል እንደሆንክ ምንም ውሃ ማይዝ ነገር ይዘህ ሳላ ነው ብላችኋል ብንል ባንል ሶወት ምን ዲፍረንስ ያመጣል? አልን አላንል ሊሆን ይችላል። ልትሆንም ትችላለህ፣ ላትሆንም ትችላለህ። ስትገባ አይደለህም አይደለ? በቃ አይደለህም። እሱ አይደለም ቁም ነገሩ። ቁም ነገሩ ግን ምንድን ነው? ዋናው ሀሳብ ምንድን ነው? አንተ እስከ ዛሬ 1 ዓመት ሞልቶታል። በነገራችን ላይ ከ1 ዓመት በኋላ እስቲል ለካ ያ ውሸት እውነት መስሎህ እየኖርክ ነበረ። ምን የሚለው ኡማል ሙርተድ የዛን ሰዓት ላይ ተሳስቻለሁ ስትል እነ ሳላ ልክ ናቸው ብለህ አስበህ ነበር አይደል? ግን ያው ኡስታዞቹ መጥተው ሳላን አረሙት፣ አስተካከሉት። አይደለም እንደዛ። ቁም ነገሩ እሱ ነው። አቡበከር አየህ፣ እኔ እኮ ምን እንደሚያናድደው አላውቅም። በእርግጥ እስላም ስለሆነ ከሱ አፍ ጣልበን አሬዲ ሰላም ናቸው። እግዚአብሔር ይመስገን። አረ ዝም ብለህ አስተምረን፣ ማስተማሩ ይሻለናል። ከእንደዚህ አይነት ልብ አድርጋ ምንም ምስክር መጣ ቀረ ምንም አይጠቅመንም። ያውቋል እኮ ሆድ ሲያውቅ ዶሮ ማታ። ስንተዋወቅ አንተናነቅ ይባላል። አቡበከር ገና አማርኛ ይለቅማል ብልሃል አላለም። አሁንሽ ቢኒ እንደዚህ ብለህ እንትና ሳላ ነው ብለህ የጻፍከው መረጃ አምጣ ብትለው ምን ያመጣል? ጽሁፍ ነው መረጃው፣ ምን ይጠቅመናል ለኛ? እንደ ቢል ባይለት ሶኬ በቃ እኮ አሁን አቡበከር ገብቶናል። እዚህ ውስጥ ያለ 70 ሰው አዳምጧል። አስታወስከን። እኔ እንዲያውም በእውነት ጥሩ አጋጣሚ ሰጠኸኝ። ይሄ ነገር እንዲረሳ ስለማልፈልግ ማለት ነው። እንዲረሳ ለምን መጥቶ ይቅርታ እስከሚጠይቅ። አሁን የእሱን ተማሪ ማን ነው ስሙን ዋወዝ ህዝኔም ጥያቄ የውይይት ጥሪ ብሎ ጠይቆኝ ነበረ። ፐዝል መጥቶ ነው መሰለኝ። እሺ ኮንፈርም አረ ትራገን ይላል እንዴ? እንዴት ነው ትራገን የሚለኝ? እሺ አንተ ፐዝሉን አድርገው እኔ ላውራ እስከዛ። እሺ አውራ። አንድ አይነት ነገር ግን የለም አይታየኝም። ኦኬ እሺ የሱ የሳላ ተማሪ መጥቶ ውይይት እናድርግ ብሎ ጠይቆኝ ነበረ። እኔ ደግሞ አስተማሪህ እንደዚህ ህልም ያለው ውሸታም ሆኖ እንዴት ካንተ ጋር ወያያለሁ? መጀመሪያ ይቅርታ ጠይቁ። አናስ ነው አናስ አይደለም እንትና ወይም ማናስ ያትጨጨው ማለት ነው። የሱ ጓደኛ ኢቭን ምናምን ነገር ነው ስሙ፣ እንደዛ አይነት ነገር አይ ዶንት ኖ። ብቻ ኤኒዌይ ሶ ምንድነው ይቅርታ ይጠይቅ ምን በሚል እዚህ ጋር እንደታረመ ስህተት እንደሰራ አዎ ተሳስቻለሁኝ ብሎ እስከሚናገር ድረስ ንግግር አላደርግም። ምንም ያለ ውሸታም ነው። ስላስታወስከኝ አቡበከር በጣም አድርጌ አመሰግናለሁ። ሐሳቡን በጣም ትቸው ነበረ እንዲያው። ስለዚህ ያንተ ኡስታዞች የምትላቸው ቁጭ ብለው ልዩነቶች የሚባሉትን ነገር ከዚህ እየተማሩ እንደሚሄዱ በዚሁ አንተም እየተመለከትክ፣ በዛውም እዚህ ያለው ሰው ምን አዳመጠ? የሁለት የተለያዩ ቁርአኖች አሉ። ሁለት የተለያዩ ቁርአኖች ላይ እርስ በርሳቸው የሚጋጩ ነገሮች። አንደኛው ቁርአን ምን ብሎ ይናገራል? ባላሳወቅኳችሁ ነበረ ብሎ ሲናገር፣ አንደኛው ቁርአን ራሱ ሱራ ራሱ አያ ባሳወቅኳችሁ ብሎ ይናገራል። ሳላህ አይደለም ብሎ ሲከራከር ኡስታዞቹ መጥተው አይ ነው ትክክል ነው በሁለቱም ተቀርቷል አሉ። ከዛ ማብራሪያ ለመስጠት ነው የሞከሩት። አየህ ያነበበ ሰው እንደዚህ አድርጎ ልዩነቱን አምኖ ስግጥ ብሎ እንደ ጅል መከራከር ሳይሆን ልዩነቱን አምኖ አዎ ልዩነት አለ ግን እንዲህ ነው መልሱ ምላሽ አለው። አሁን ለምሳሌ ኦሳማ ቀድም ያየነው ላይ ምን አለ? አዎ አንደኛው ቂራአ ላይ አጅብተ ተብሏል፣ አንደኛው ቂራአ ላይ አጅብቱ ተብሏል። ከአንደኛው ቂራአ ላይ መሐመድ እንደተደነቀ እንይዛለን፣ ከአንደኛው ቂራአ ላይ አላህ እንደተደነቀ እንይዛለን ብሎ ማብራራት ውስጥ
እንጂ ስግጥ ብሎ ልዩነት የለም ብሎ ግን አይከራከርም። በዚቹ በአጭሯ እንዲያውም ሰው እንዲረዳ ሳላ ያደረገው ነገር ምንድን ነው? አጅብተ ነው የሚለው እዚኛው ቁርአን ላይ እዛኛውም ቁርአን ላይ አጅብተ ነው የሚለው ብሎ እንደመከራከር ማለት ነው። አጅብቱ የሚለው እንዳለ ስላላወቀ ከዛ ሁለት አጅብተዎችን ከፍቶ ይሄው ሁለቱም እኮ አጅብተ ነው ብሎ እንዴት ይከራከራል? ሰው ጅልነት ይባላል። ስለዚህ ሙስሊሞች በዚሁ አጋጣሚ ሁለት የተለያየ ቁርአን እንዳላችሁ አይታችኋል። የትኛው ነው ትክክል? ባሳወቃችሁ ነው ወይንስ ባላሳወቃችሁ ነው? የትኛው ቁርአን ነው? ስንት ቁርአን ነው ያላችሁ ሙስሊሞች? ሐርፍ በሐርፍ ሐረካት በሐረካት አንድ ቁርአን ነው ያለው ዓለም ላይ ስትሉ አልነበር? እንደ አሁን ወሎ ፈሰደን ሁለት የተለያየ ኦፖዚት ያላቸው ትርጉም ለዚያው ኦፖዚት ተቃራኒ ትርጉም ያላቸው ቁርአኖች ኖሮ እንዴት ሆኖ ነው አንድ ቁርአን አለን የምትሉት? አስረዱን እስኪ። ቤብሎ ወጣችኛ ስንጨቃጨቅ ወይኔሃው በቃ ተምሯል። ግን ከሙስሊም አፍ እውነት መጠበቅ ከባድ ነው እና ቢሞት እውነት አይናገርም። አንድ ቁጥር 10 ጊዜ ብጽፍ ከዚህ በኋላ አላስገባም። አንደኛ መረጋጋት ሲችል፣ ሁለተኛ ድምፅ ቀጠነ ደስ አይልም። ድምፅ በጣም ሲቀጠን ያስጠላል። ሌላ ጊዜ እንደዚህ አታቅጥ ነው። በጣም ከመናደድ የተነሳ ድምፅ ራሱ እየሰለለ ልክ በቃ የሆነ ነገር ነበር። ይቅር። ኦኬ እኔ ደስ ያለኝ ቁጭ ብሎ ቪዲዮን ማየቱ ነው። እዚህ ጋር ሺህ ጊዜ ቢጮህ ግን ያው አትሊስት አይቷል። ኡስታዞቹ መጥተው እንዳስተካከሉት ምን አለ ኡስታዞቹ ይሄንን ነገር የተናገሩት ከዛ በፊት ነው አለ። ለሪከርድ እኮ ነው ሰው ነው እኮ እንደዚህ በል ብሎ ሪከርድ ይዘው ሊለጥፍ እኮ ነው። እኔ ደግሞ እንዳይመች አድርጌ ጂኒው ነው እሱ ራሱ ነው ጂኒው ነው ብዬ አስገባውለት። ይለጥፈው ጂኒ የለኝም ካለ እንጣና ይከራከራል። ወንድሙ ሊሆን ይችላል ጂኒው። እንግዲህ እንዲህ ነው። ነገር እኮ በጣም አንድ ሰሞን ትዝ ትላለች። በጣም አጋግላ አካባቢውን ሁሉ ሴቶች ሁሉ ለምንድን ነው የማይከራከሩት ከረዲ ጋር? ለምንድን ነው እየገፉ ምናምን አይመጥነንም እያሉ ምንድን ነው እንደዚህ እንትን እያለ ብለው በጣም አንዳንድ በዚህ አይደል እንደ ከዛ ኡስታዞቹ የተጠሩት ታዲያ ኡላማው ምንድን ነው ምን ነበር የሚባለው? የእስላማዊ ምክር ቤቱ ነበር ይነሱ የሚባለው እንደዚህ ነው ደስ የሚባለው ምን ነበር እንትን ምንድን ነበር ረሳሁት። ምንም ስሙ ለዛ ነው ሙስሊሞች መተው በተለይ ከዚህ በፊት በነገራችን ላይ አንድ ነገር ልብ ብላችሁ ከሆነ ከዚህ ይሄ መጅሊሱ ተሰብስቦ ኡስታዞችን ላከ ለአረዲ መልስ እንዲሰጡ ተሰብስቦ መጅሊስ ቴንኪው እናመሰግናለን። ተሰብስበው መጥተው መልስ እንሰጣለን ብለው ሳላን በነገራችን ላይ እሱ ልጅ ሳላ ባለፈው ማለት ነው ከኡሙ ሙርቱል ጋር እንትን ሲል ስለ አይሻ ሲናገር ማለት ነው አይሻ ብሉጉ ምናምን እንትኑ እያለ ሲናገር ኢንተርኮርስ ሴክሹዋል ኢንተርኮርስ አድርጓታል በ9 ዓመቷ ስለሱ ነው የሚናገረው ምናምን ብሎ ከዛ ሁሱ ቤት ገብቶ ስለሱ አይደለም የሚናገረው እያለ ቁጭ ብሎ እዛ ሁሱ ቤት ከኡሙ ሙርቱል ጋር ነው ደግሞ የሚገርም ሁኔታ ከሷ ጋር ገብቶ ያኛው አይደለም ትክክል አይደለም ሲል ቁጭ ብሎ ከስር ቁጭ ብሎ ሲሰማ ነበር። ሁሌ ስህተቱን ከሌላ ሰው ነው የሚማረው። ቁጭ ብሎ ኡሙ ሙርቱልን ይዟት ሄዶ ለሷ ይሄ የሚናገረው ባይገርም ሴክሹዋል ኢንተርኮርስ ይላል ምናምን ጂማ ሁሉ ይላል አረብኛው ላይ ጂማ ሁሉ ይላል ስለ ሴክሹዋል ኢንተርኮርስ ነው የሚናገረው ብሎ አስረድቷት እሱ ቤት ይዟ ሄዶ ደግሞ አይ ስለ ሴክሹዋል ኢንተርኮርስ አይናገርም ጭራሽ የለም እንደዛ አላለም 9 ዓመት ባለጌ ሴት ነች እንዴ እንደዛ ሲል ከስር ቁጭ ብሎ ይሰማዳል። ባለፈው የሰሩት ቪዲዮ ላይ እኮ እኛ ሄደን ጣሪፍ ስራ ሰርተን እንወጣለን ሌሎች ሰዎች ገብተው ያፈርሱብናል ያሉት እኮ እርስ በርሳቸው እኮ የሚፈራረሱትን እኮ ነው። ኤኒዌይ ቀደም ምን እያልኩኝ ነበረ? ከዚህ ውይይት በኋላ ማለትም ይሄ ወላድራኩም የሚለው ነገር ከተነሳ በኋላ ልብ ብላችሁ ከሆነ እናውቃለን የሚሉ ሙስሊሞች ድርሽ ብለው አያውቁም። እኔ ቤት ድርሽ ከዚህ በፊት በእውነት ኡስታዝ ኦሳማ ይመጡ ነበር።
ሌሎች የሚያውቁ የት የሚባሉ ልጆች ይገቡ ነበረ እነዚህን ነገሮች ለማሳየት። ከዛ ግን ምን ነቁ? ማመጣቸው ነገሮች ሁሉ ትክክል የሆኑ ነገሮች እንደሆኑ ሲገባቸው፣ እኔ ጋር እየመጡ እንደሚዋረዱ ሲገባቸው እያንዳንዱ ጭጭ ብሎ ነው የቀረው። እስኪ ይግባና በዚህ ነገር ላይ የሚመልስ ሙስሊም የት አለ? ከየት አምጥተው ይመልሱታል? ይሄን በዚህ ጉዳይ እጅ ሰጥተዋል። ባይዘዌ በእውነት ለመናገር ድንቅ ስራ ነው አርዲ የሰራው። እጃቸውን ሰጥተዋል። ከዚህ በኋላ ይሄን ጉዳይ አያነሱትም ሙስሊሞች። ኦኬ የውይይት ጥሪ ብለውም ጠርተው ነበር፣ እሱም አላዋጣቸው። እኔ ከዚህ በኋላ ራሱ እንደው ማሪዲ ለመረጃ የሚፈልጉት ይመስለኛል። የቱ ጋር ነበር እንትን ያለው? ምናልባት ከቁራኒስቶች ብቻ ጋር ከተወያዩ መረጃ የቱ ጋር ነበር? አርዲ እባክህ እስኪ ንገረና፣ አድራኩም የሚለው ምኑ ጋር ነበር? እስኪ ቁርአንን አወሰን እንዳይሉ። ምክንያቱም ይህን ሁሉ ቁርአን እጃቸው ላይ የለም አርዲ ጋር ነው ያለው እያሉ ሴንድ ሳያረጓቸው አይቀርም። እንዲህ ነው እንግዲህ የእስልምና መጨረሻ። ችግሩ አሁንም ለመህር ሊጥለው ነው፣ ለመህር ሊሰጠው ነው እንጂ ቁርአን ከየት እናገኘዋለን? ለምን አታስተምራቸውም አንተ? እኮ እየመጡ እኮ ተምረው እነዚህን ልዩነቶች እኮ ተማሩ እኮ እስከሚበቃቸው ተምረው ነው። ይኸው ሳላ እንግዲህ ኡስታዝ ነኝ፣ ምናልባት እሺ ኡስታዝ ነኝ ብሎ ላያቅ ይችላል፣ ግን ሰዎችን ሰብስቦ ሲያስተምር ይኸው እየተሳለቀ ሁሉ አያችሁ፣ ምንም ልዩነት የለም ምናምን ሲል ምንም ክሉ እንደሌለው። በነገራችን ላይ የዚሁን ቀን ራሱ ቪዲዮ ላይ እኔ እና እሱ ያወራንበት ቪዲዮ ላይ የዛን ቀን ራሱ ከአፉ ሲናገር የነበረው ምንድነው? የቀለም ልዩነት ነው መጽሐፍቶቹ ያላቸው እንጂ ውስጣቸው ልዩነት የለውም ብሎ ሲናገር ነበረ። የቀለም ልዩነት ኢማጂን፣ በጣም በዚህ ሌቭል አያውቀውም ነበረ ምን አይነት ልዩነቶች እንደነበሩ። ከዛ በኋላ በደንብ አድርጎ ትምህርት ወሰደ። የዚህን ቀን ልዩነት ለካ እንዲያውም በህትመት ደረጃ ሁሉ ልዩነት እንዳለ እና እንደዛ ነው። እንዲያውም አንድ ሰሞን በፌክ አካውንት ሁሉ እየመጡ ከታች ቁጭ ብለው ያዩ እንደነበር አካውንቶቻቸውን የሚያውቁ ልጆች ይነግሩኝ ነበር። ይኸው እገሌ ገብቷል፣ አሁን እገሌ ገብቷል እያሉ በፌክ አካውንት ቁጭ ብለው ልዩነቶቹ ምን ምን እንደሆኑ ለማጥናት ማለት ነው። ምንም የሚያውቁት ጉድ የለም። ግን ቁም ነገሩ ምንድነው? ከዚህ ሁሉ ውስጥ በቃ ቁርአን የተለያዩ ብዙ ቁርአኖች አሉ። አንድ ነው እያሉ ሲፎግሩ የነበሩን ለዘመናት አንድ ቁርአን ነው፣ ፊደላ ምንም ነገር አልተቀየረች እያሉ ግን 20 በላይ ቁርአኖች አሉ። 20 ቁርአን እንግዲህ 20 ቁርአን ሰው ይዞ አንድ ቁርአን ነው ያለኝ ብሎ ሲከራከር አያሳፍርም? የውሸት እምነት እንደሆነ እኮ በዚህ እኮ ነው የሚታወቀው፣ የውሸት እምነት። እና እንደዛ ነው። ይሄን ይመስላል እስልምና መጨረሻው እንደዛ ነው። ቢኒ ባይዘው ቀላል ስራ አይደለም የተሰራው። አሁንማ በቃ አሁን እኮ ለምን መሰለህ አሁን ሊመጡት የማይችሉት እኮ ኦሬዲ በፊት እንኳን ጎግል ምናምን የሚሉት ማሳበቢያ ምክንያት ነበራቸው። አሁን ጎግል ሊሉ አይችሉም። እነሱ ራሳቸው ነው ጎግል ውስጥ ያሉት። አሁን ኢቭን አንተ ያለህ መጽሐፍ የላችሁ። ስለዚህ የሚያመካኙት ነገር ስለሌለ አሁን ከመሸሽ ውጭ ምንም አማራጭ የላቸው። አይ ቲንክ ሴቶችም ራሱ በቃ ተስፋ የቆረጡ ይመስለኛል። ስለዚህ አምነው ተቀብለዋል። አንተ ዝም ብለህ መቀጥቀጥ ነው መቀጠል ነው ስራ። ምክንያቱም ልዩነቶችን እያሳየ መሄድ ነው። እና ማነው አንዴ በቀደም ያ ሬች የምትባለው ልጅ አለ የቁርአን ልዩነትን አይቼ ነው ወደ ክርስትና የመጣሁት ያለች ማህሌት ቢኒ። ስለዚህ አንድ ሰው አድነሃል ማለት ነው። ሌላም ደግሞ ብዙዎችን ያዳንካቸው ሊሆን ይችላል ያልተናገሩ፣ ወይም ደግሞ እስልምና ውስጥ ሆነው ከእስልምና ልባቸው የወጣ ብዙ ሰዎች ሊኖሩ ይችላሉ። እና ቀላል ስራ አይደለም የሚሰራው። የሚያስተውል ሰውማ ባለፈው
አንድ ልጅ ገብቶ አልነበርክም? በጣም እንትን የሆነ የሚያስተውል ሙስሊም ገብቶ አሳየኝ እነዚህ ልዩነቶች ብሎ ካየ በኋላ ምን እንዳለ ታውቃለህ? እኔ በጣም ነው ግራ ይገባኛል። በቃ በጣም ግራ ገብቶኛል እና ምን እንደሆነ አላውቅም። እኔ ሄጄ መጠየቅ አለብኝ። እኔ እንደዚህ አይነት ልዩነት እንዳለ በፍጹም አይቼ አላውቅም ብሎ ነው የሄደው እና የእውነት ሀቀኛ ሙሰይር ራሱ ይኸውልህ ከታች ደንበኛ ማለት ነው። የራሴ ቂራት ያለኝ ያለ የራስ ባለ ቂራቱ አንተ ባለበት በቃ ይማራል ቁጭ ብሎ ማለት ነው አሉ። እሱ ቁጭ ብለው ነው የሚማሩት ሁል ጊዜ። እንደውም ላይቭ ሁሉ ስከፍት ምን ያህል ሰው ምን ያህል ሰዓት እንደተቀመጠ ሁሉ ይነግርህ የለ። ቁጭ ብለው ሰዓት ሙሉ ሙስሊሞች ቁጭ ብለው የሚማሩ ማይቀሩ ልጆች አሉ። ቡሰይር አንደኛው ነው። ቴክስት በውስጥ ቴክስት አያደርግልም ዛሬ አከፍትም ወይ ምናምን አይደል? ቡሰይርማ ያስፈልጋል። ለምን 21ኛ ቂራ የሱ ስለሆነ ከነነፍሱ መጽሐፍ አይደለም ከፍተው ያው 21ኛ ደግሞ ከነነፍሱ ታች አለ። የራሴ ቂራት ማድረግ ይችላሉ አላለ አታደስ ከዛ በኋላ ገብቶ አያውቅም መሰለኝ። ተማረ መሰለኝ አያውቅም። ወጥቷል እኮ ከእስልምና የራሴ ቂራ አለኝ ብሎ ውልቅ ብሏል ከእስልምና። እሱ እስልምና ውስጥ ያለ ነው ይመስለው። በማታውቁት ነገር አትከራከሩ ይሏችኋል እስልምና ውስጥ። ምክንያቱም ሳታውቁ ከእስልምና የሚያስወጣ ነገር ትናገሩ ይሆናል ይላሉ ሊቃውንቶቻችሁ። አላህ ከሚጠላቸው 3 ነገሮች አንዱ እኮ 2 ነው 3 ነገሮች ሰውን ዝም ብሎ አዛም የሚያደርግና በማያውቀው ነገር የሚከራከር ይላል እኮ። አዲስ አለ ባይዘው እና እንደዚህ አዛ የሚያደርጉ ሰዎች ካሉ እንደ ቀድሞ አይነት ልጅ አላህ የሚጠራው ነገር ነበር ቀድሞ ልጅ ሲሰራ የነበረው አዛ ሲያደርገን የነበረው። ይሄ ነው እስልምና። በጣም ጥሩ አድርጋችሁ ስለምታሳዩን እድሉንም ስለምትሰጡን እኛም ደግሞ እስልምና እንድናሳይ መቼም ጥሩ ነው። በርቱ ነው የምንለው። ይበቃናል መሰለኝ። ቢኒ አንተም ሰነበትክበት። ቢኒ አንድ ነገር ሰሞኑን ሲዘዋወር ሁለት ቀን ሲዘዋወር ነገር አይተሃል? ምን ምንድን ነው? ጥያቄ ያላችሁ የአንድ 2 ጥያቄን መልስና እንዝጋሽ። ምንድን አልሰማሁም አላየሁም። ያ ጉዳይዳ እና የሆነ አብዱ ምናምን የሚባል ልጅ አብዱከሪም ሳይተዋል? አዎ አይቼዋለሁ። እኔ ሰሞኑን በጣም ውጤት ማለት ይሄ ነው። አየኸው? ውጤቱ እኮ አሁን እኮ ራሱ እሱ ብቻ አይደለም። በፊት እዚህ አረዲ ታውቃለህ ቢላል የሚባለው አሁን ፖለቲካ ላይ ገብቷል። ቃል ምናምን እያላችሁ ምናምን ብሎ የሰጠው ኮሜንት በመጀመሪያ ቃል ነበር። ምን አገባኝ እኔ። ለምንድን ነው 10 ጊዜ እሱን አስመሳይ ኡስታዞች መጀመሪያ ዲናችሁን አስተምሯል። እሱ ከኛ ጋር ሲከራከር የነበረው ልጅ ማለት ነው። ታስታውሰዋለህ? ኦኬ አሁን በእርግጥ ጥሩ ሌሰን አግኝተዋል፣ ጥሩ ምትትም ተመተዋል እና ከእንትንም ራሱ የወጡት ልጆች አሉና ወጥተዋል እየተባለ እንግዲህ ይላሉ እነሱ ነው ያሉት። ኤኒሃው መኖራቸው መውጣታቸው ምንም ችግር የለም ለኛ። ብቻ ግን በመሀን መስመር ውስጥ ገብተው እስልምናን እንግዲህ ኤክስፖዝድ ነው ያደረጉት። ባይዘወይ ቀላል ነገር አይደለም ኤክስፖዝድ የተደረገው። በዛ ላይ ደግሞ ሰው ያለው እሳቤ ለእስልምና ያለው እሳቤ እንደዚህ ስላልነበረ ማለት ነው። ኡማው በጣም እስልምና ፐርፌክት አድርጎ ነው የሚያስበውና የሚወጡ ነገሮች በጣም ከባባድ ነገሮች ናቸውና ትልቅ ችግር አምጥቶባቸዋል። በተለይ ደግሞ በዚህ 2 እና 3 ቀን ውስጥ እስልምና በጣም ኤክስፖዝ ተደርጓል በሁሉ ዘንድ። አሁን ሙስሊሙም ራሱ ዋሃብያ የሚባለው ምን አይነት አረመኔ እንደሆነ ኢቭን የኢትዮጵያ ሕዝብ ራሱ አብዛኛው የኢትዮጵያ ሕዝብ ለምንድን ነው እንደዚህ የሚሉት በእኚህ ሰውዬ ሞት ለምንድን ነው ሌሎቹ የተደሰቱት የሚለው ነገር ትልቅ ችግር አምጥቶባቸዋል። በእነሱ መካከልም መከፋፈል አምጥቷል። ባይዘዌ አሁን ትልቅ ችግር ውስጥ ነው ያሉት። ለምን አቂዳቸውን ሳይማሩ ነው አሁን ሰዎች ችግር እየወጡ የቱን እንያዝኛ ግራ ተጋባል እያሉ እየወጡ
ግማሹ እንደዚህ ይላል፣ ግማሹ እንደዚህ ይላል እያሉ ማለት ነው። እና ቢኒ በእውነት አሁን ኦርቶዶክስ የፕሮቴስታንት መሪ ቢሞት ከኦርቶዶክስ ውስጥ እንደዚህ የሚል ሰው አለ? በእውነት አይገርምህም? ፕሮቴስታንት ይቅርና ለሙስሊሙ ሄደው አለቀሱ እኮ። ዋናው እንግዲህ ዋና ወኪላችን እሳቸው ናቸው አይደለ? እንግዲህ የኦርቶዶክሱ ዋና ፓትሪያርኩ ናቸው እንግዲህ ህዝቡን የሚወክሉት እና በእሳቸው በኩል ነው የህዝቡ ምንድን ነው ፊሊንግ የሚገለጸው። እሳቸው ወጥተው አለቀሱ፣ ህዝቡም አልተቃወምም። አንድ ሰው እንኳን ተቃውሞ የጻፈ የለም። ለምን አለቀሱ ምናምን ገብቷል። አንድ ሰው እንኳን ይቅርታ በአንድ በክርስትና ውስጥ ናቸው በሚባሉ ቀርቶ ሲጀመር እኛ ልዩነት እንዳለን አስቀድመንም ተናግረናል። እንደነሱ አልነዋሽም የለንም ብለን። አረ ቤቲን ሰላም እንበላት። ሶሪ ቤቲ የታለች? የታለች ቤቲ? ቤቲ ማናት? ቤቲ ኤፌሶን እሷ አይደለች እንዴ? ማናት? እኔ ኤፌሶን የሚባል ሰው አላውቅም። ጉድ እኮ ነው። ኧረ ዝም በል። እኔ እኮ ደግሞ ሌላ ሰው ነው በኤፌሶን ስም እላለሁኝ። ኧረ እኔ ኤፌሶን በእጁ አወቅኳት። እቺ ልጅ ነች። እሺ ቀጥይ። ሰላም ቤቲ። የጠፋ ሰው እጇ ዱልዱም ያለ ነገር ነው። በሱ አረሳ ትንሽ ምናልባት ማውራት አትችል መሰል። እግዚኦ የሱ እስኪጨርስ ብዬ ነው። ቤቲ ነሽ እንዴ? ይቅርታ። እኔ ደግሞ ማነሽ? ቤቲ አንቺ ነሽ እንዴ? ቤቲ ደህና ነሽ? የኔ ዱልዱም እጅ። እሺ ቀጥይ እስኪ። አሁን የኔ እጅ ነው አንተ የምትንቀው? እኔ ምሽ ላኩት። በጣም ያሳፍራል። ይሄ እንደዚህ አይነት ኢንሳጅ ይባላል ብሎ ነው የሚፈታ እጅ። እሺ ቀጥይ። የአላሁ አክበር ፈረደበት እኮ በነገራችን ላይ አላሁ አክበር አልሐምዱሊላህ እያሉ የእሳቸው መሞት ላይ እንዴት እንደተደሰቱ በየግሩፑ እንዴት ደስተኛ እንደሆኑ አላሁ አክበር አልሐምዱሊላህ። ለእሳቸው ሞት ነው ይሄ ታዲያ ሙሺ ከፍረው ሞቱ እያሉ ሙሽረኩ ካፊሩ ሞተ። አታይ በስመ አብ። ካፊሩ ሞተ፣ ሙሽሪኩ ካፊሩ ሞተ። ሀጂ ዑመር ከላይ የተሰጠ አለ እና ሌላሉ አልሐምዱሊላህ። እኔም ዩቲዩብ ላይ በነገራችን ላይ ለቅቄዋለሁኝ ብዙዎቹ የተደሰቱበትን ሼሆች ተራ ሰዎች አይደሉም፣ ኡስታዝ ነኝ የሚሉ ሰዎች አልሐምዱሊላህ ካፊሩ ሞተ እልል እያሉ ያ ቀዩ ከኛ ጋር ሲወያይ የነበረው አንድ ሁለቴ ተወያይተዋል እኮ መጥቶ ትዝ ይላችኋል። እሱ ራሱ እኮ እንዴት እንደ አይመስልም እኮ በጣም ጨዋ ምናምን ነበር የሚመስለው እና እሱ ራሱ በዛ ልክ ይላል ብዬ አላስብም ነበር እና እሱ ራሱም የተናገረው ግን አሁን የሚያሳዝነው አርዴ ምን እንደሆነ ታውቃለህ? እኚህ ሰውዬ ካፍር ናቸው እንኳን ሞቱ ሲሉ የነበሩት ለምን ደግሞ ቤታቸው ይቀበራሉ? ለምን ሙስሊም እንትን አይቀበሩ? ካፍር ናቸው አላሏቸውም እንዴ? ለምን የሙስሊም መቃብር አይቀበሩም ብለው ደግሞ ሌላ ግርግር ይፈጥሩላል። ዋብዬ ሊያመልኳቸው ነው ቤታቸው። እሳቸው ቤታቸው ነው የተቀበሩት። ተናዘዋል። ቤቴ ነው የምቀበረው ብለው ቤታቸው ተቀበሩ ይባላል መሰለኝ እንደዛ። እና ሊያመልኳቸው ነው ብለው ሌላ ግርግር አመለኳቸውም አላመለ ምን አገባ? ካፍር ካልክ በኋላ ምን አገባ? ዋሃብያ እንትን ሬሳ እንኳን የት መቀበር እንዳለበት የሚወስንልህ እሱ ነው። ዋሃብያ ቤቴ ጋር ልቀበር ብለህ ከተናዘዝክ አይቻልም። በቃ ዋሃብያ አይቻልም። አንድ ቪዲዮ ሳይ ነበረ። ምን ብለው ልክ አቡበከር መሐመድ የሞተ ጊዜ ወጥቶ መሐመድን ታመልኮ የነበራችሁ መሐመድ ሞቷል፣ አላህ ግን አልሞተም ያለውን ማለት ነው። ቪዲዮ ሰርቶ ምን አለ? ስማቸው ማን ነበረ? ሀጂ ዑመር ሙፍቲ። አዎ ሀጂ ዑመር ሙፍቲን ታመልኮ የነበረ ሀጂ ዑመር ሞተዋል፣ አላህ ግን አልሞተም ብሎ በእውነት እውነቱን ነው። እንደዛ ብሎ ቪዲዮ ሰራ። እንግዲህ ድንቅ ነው። እስልምና ብዙ አሳየን ዘንድሮ። ብሩኬ ደግሞ የምታወጣቸው ነገሮች ደግሞ የሚገርም ለምን ቫይራል እንደማወጣ አላውቅም። የብሩኬ ነገር ቪዲዮዎች ምናምን እንጂ
በጣም የሚገርም ሀሳብ ነው የምታወጣው ብሩኬና በጣም ቫይራል እንዲወጣ የምፈልጋቸው አይ ቲንክ እኔ ምናልባት ወይ እንትኑን ምንድነው ዶክመንቱን ወይ ለፎይ ሰጠውና ፎይ ይናገር እሱ ሲናገረው ይገናል ነገሮች ይገኑለታልና በደንብ ቫይራል ነው የሚወጣው እሱ ጮክ ብሎም ስለሚናገር ነው መሰለኝ ፎይ ቤት ቢያቀርበው አንዱ ለቀም ቢነሳ ድብልቅልቃቸው ነው የሚወጣው ያ ቫይራል ቢወጣ ቪዲዮ ምናምን እሱ ሌላ ሜስ ነው የሚፈጥረው ደግሞ ባይዘው እኔ የሚገርም ነገር ስለ አዙጥ በጣም ብዙ ነው እንትን ያገኘሁት ማስረጃዎች በጣም በብዙ ማለት ነው እንደዛ ነው እንግዲህ ዩቲዩብ ላይ ለቀቁት ግን አይታ ሰምታችሁታል 4629 አልቆ ቁርጥቢ ተፍሲርን ቼክ አድርገው እስቲ በሱ ጉዳይ ላይ አረዲ 4629 ነው ቁርጥቢን በዙጥ ጉዳይ ይሄንን ሰምተዋል ቢኒያም ምንድን ነው እስቲ እዚህ ጋር ሰምተዋል መሐመድ እንደኮረጀ ያመነበት ጦስጣት ቆይ ሌላ ሰማሁ ከሰሙኑ ጋር ያለውን ሀሳብ ነው እንጂ አንቺ ምን ሆነሻል አሁን ወደ ሌላ ሀሳብ ልከችን ነው እንዴ ኧረ እስኪ ቆይ ታሰማል እሺ ወደ የሰሞኑ ጉዳይማ እኔ ገና አለቀኩት ላሰማቸው ነበር አዘጋጅቼዋለሁ ግን አለቀኩት እና ምን ከቀዘቀዘ በኋላ በለኪው ምን ዋጋለሁ በትኩሱ ነው እንጂ ወጭ ብዙ ምንቀለ በጣም ስልኬ ተጨናንቋል በነገራችን ላይ በጌታ የትኛው ለቅቄ የትኛው ከዚህ ከፕሮቴስታንት ከዚህ ከኦርቶዶክስ ከዚህ በእስልምና ሀብቶም አንቺም አስልኳል እንዴ እሺ ሀብቶም ዘሚካኤል ኦኬ 3 ሰዎች አሉ እንዴ እሺ አታስገቡም እንዴ እናንተ እሺ ቀጥይ ልቀቂ አሰሚሽ በቃ አሁንማ በኩረጃው ጉዳይ ያመነበት ለሳያችሁ ነው ሌላ ቀን እንትን እሺ አሳይኝ ሌላ ቀን አልክ እኮ የኩረጃውን አሳይኝ ሌላ ቀን ብሎ አሁን ደግሞ አሳይኝ እሺ እኔ ሌላ ቀን አልወጣኝም መጀመሪያ ወደዚህ ሀሳብ ከምከችን በፊት ያኛውን አሳይኝ ነበርኩሽ አሁን በቃ የኩረጃው ነው ብሏል አልሬዲ አሳይኝ እንትንን ከፈለጋችሁ ይሄ የሰዎቹ ከፈለጋችሁ ያሳያችሁ ማለት ሰዎቹ የተናገሩበት አይ ይሄ ኩረጃው አሁን የኩረጃውን አሳይኝ ስለ ሀጅ ሙፍቲ መሞት እነዚህ የተናገሩበት ማለት ነው በቃ የፈለግሽውን አሳይ እሺ የሰሞኑ ጉዳይ ይኸው ባጭሩ አሳያችሁ ባጭሩ አላህ ሱብሓነሁ ወተዓላ ክብር ምስጋና ይገባው ለዚህ ጠማማ ሼክ ተብየው ዑመር ገነቴ ላገለገለን አልሐምዱሊላህ ወላሂ እርታህና አለይህ ሚነላሂ ማ የስተሒቅ እና ዑመር ኮምቦልቻ እነዚህ ሙስሊሞች አይደሉም አስለን ማለት ነው ለእንደዚህ አይነት ሰዎች አሁን ለካፊር ጠራፍ ማድረግ አንችልም ተከልክለናል እነዚህም ሰዎች ካፊር ናቸው በተቀሉ ማለት ነው አሳ ነው ይሄ ሙቀሊዱን አልሐምዱሊላህ الذي أراح المسلمين من فتنة ዑመር ገነቴ ዛሬ አንድ የሽርክና የኹራፋት ራስ የሆነ ወይንም ደግሞ ዋና አርፏል አልሐምዱሊላህ ረቢል ዓለሚን አርፈዋል እንዴት አባቱ ደስ የሚል ቀን ነው በእናታችሁ ቀኔን አሳመረው አይደል እንዴ አንድ ደጋ የሐቂቃ እነዚህ ሰዎች የአባታችንን ቀብራቸውን ቢያገኙት ቆፍረው አውጥተው እንደው ጀናዛቸውን አያቃጥሉም ብላችሁ ታስባላችሁ? ሐቂቃተን እኛ የቲሞች ሆነ እንጂ አባታችን የቡችሎችን ጩኸት እየሰሙ ከመናደር ተገላገሉ አረፉ ነው የምንለው ሐቂቃ ማለት ነው። እኛ ግን የቲሞች ሆነን ቀረን። አላህ ይሁነን። እስኪ ጉድ ተመልከቱ። የሰው ልጅ ሊጠላ ይችላል። እሺ ጥላቻውን በውስጡ ይዞ ዝም ቢል ምን ችግር አለው? እንደው አይሻልም? ይህን ያክል ጥላቻቸውን ግልጽ አድርገው የሚያወጡት እሳቸውን ቀብራቸውን ቢያገኙ ደግነቱ ግቢ ውስጥ ሆነ እንጂ ቢያገኙ ቆፍረው ወጥተው ጀናዛ አቃጥሉም ብላችሁ ታስባላችሁ? እነዚህ ሰዎች ይሁን። ግን ከዚህ በላይ ደግሞ አደገኛ የሆነውና እኔ የታየኝ ሌላ ነው። ምን መሰላችሁ? እዚህ ጋር የምትይዙልኝ የእነዚህ ሰዎች ጥላትነታቸው የታወቀ ነው። መጀመሪያውንም በደንብ አድርገው ይናገራሉ። ብዙ ሲሉም ነበሩ፣ በግድያም አሳይተውናል። ነገር ግን አደገኛ የሆኑት የቶቹ ናቸው ብትሉ አሁን ኢኽዋኖቹ ማለት ነው። እኛ ሱፍይ ነን እኛ ሻዒራ ነን እያሉ ሲፈልጉ ምን እያሉ ያሉት? አንድ ነን፣ ወንድማማቾች ነን፣ እንደዚህ ነን እያሉ ያሉት ከመሳጅዶች የአህሉሱና ወልጀማዓዎችን ኢማሞችን እያስባረሩ ሲባረር ሲገደል ምንም ነገር አይናገሩም። ለምን ይሄ ሆነ ብለው ሲናገሩ አልሰማቸውም። ነገር ግን ሱፍያው በሚነሳበት ሰዓት
ይመጡና ወንድማማቾች ነን እኮ አንድነትን የፈለጉ ይመስላሉ ማለት ነው። በየሶሻል ሚዲያው የምናያቸው የሆኑ ሰዎች እነሱን እንጠንቀቃቸው። ዋህብያ ሆኖ አህሉ ሱና ነኝ እያለ ዋህብያ ሆኖ እንደዚህ እየተናገሩ ያሉ ሰዎች እነዚህ ናቸው አደጋ እየፈጠሩ ያሉት። እስኪ ቢላሂ አለይኩም እንደዚህ አድርጎ አንተ ካፊር ነው እንትና ካፊሮች ናቸው ተረሑም ማድረግ አይቻልም እያሉ ያሉ ሰዎችን ወንድምህ ናቸው አንድ ነን ሲልህ መርሐባ ብለህ ነው የምትቀበለው? እስከሚያርድ እስከሚገልህ ነው የምትጠብቀው? አህባቢ ትኩረት እናድርግ። እነዛኞቹ ጥላትነታቸውን ግልጽ ያደረጉ ናቸው፣ ችግር የለውም። የእነዚህኞቹ ግን የከፋ ነውና ሁላችንም ልንነቃባቸው ይገባል። አህሉሱና ወልጀማዓና ዋህብዮች መቼም አንድ ሆነ አያውቁም። አብዛኛው ሰው ለምን እንደተነካ አላውቅም። እነዚህ መሀል ላይ ሱፍያንን ባዮች የሚሆኑ ኢኽዋንን ባዮች የሚሆኑ መሀል ላይ ሆነ ዋህብያና እኛ ልዩነት የለንም እያሉ የሚናገሩ ሰዎች እሱ አንተ ካፊር ነህ እያለ እየተናገረ ኧረ ካፊር አይደለም ዋህብያ እያለ የሚል ስም ኢማ ዋህብያ ጥቅም ያለው ሰው ነው፣ ኢማ ራሱ ዋህብያ ነው፣ ወይም ደግሞ ከቤተሰቡ የሆነ ዋህብያ ኖሮበት እንዴት ወንድሜን ወይም እህቴን ካፊር ናት እላለሁ የሚል እንደዚህ አይነት ግለሰብ ነውና ልንጠነቀቀው ይገባል። የኢትዮጵያ ህዝቦች ብሔረሰቦች እቺ ደግሞ አለች። እነዚህ ምንድን ናቸው? እሺ ቤትዬ ቆይ፣ እነዚህ አሁን መሀል ላይ ያሉ ሚዲዬተሮች ናቸው? እኔ አልገቡኝም። አዲስ የመጡ ናቸው መሰለኝ። በሁለቱ መካከል አስታራቂ አሁን ተጠንቀቋቸው የተባሉት አደገኛ ናቸው ይላሉ ሁለቱም። ያኛውም እዛ የቅድም ያልኩ ላይ እዛ ላይ እነዚህ ተጠንቀቋቸው ይላልና አይ ቲንክ አዲስ እምነት ያላቸው መጥተዋል መሰለኝ። ሚዲዬተር ነው የመጡ ሁለቱን እንትን ለማለት። ኦኬ እሺ ቀጥይ ቤቲ። በሐጂ ሙፍቲ ሞት ከዋሃብያ ይልቅ ኦርቶዶክሶች ወንድሞቻችን እንዲሆኑ በይፋ አሳይተውናል። አገራችንን ሰላም አላህ ያድርግልን ብቻ። እንዴት አንገቱ እንደነቀነቀ እንደዚህ በጣም ያሳዝናል እኮ። እርስ በርስ አንድ ነን ይላሉ፣ ግን ተባልተው አለቁ። ኦኬ የኩረጃው ላሰማችሁና እኔ እንትን ነው እስራኤል ሰላም ሰማችሁ። ሐዲስ የተወሰዱት ከአይሁድና ከክርስቲያን ታሪክ ነው። ከድሮ መብታቸው ነው፣ ችግር የለውም። ሪከርድ አደረገው። እኔ አልቀየርም፣ እኔ አቋሜን አልቀየረም። የሆነ ፊርቃ እንዳይከፋው፣ የሆነ ፊርቃ እንዳይደሰት፣ ሙስሊሞቹ እንዲደሰቱ ብዬ ክርስቲያንን አላስቀይምም። ልብ በሉ። አንዳንድ ሰው ምን ይለኛል፣ በአንተ ንግግር እንኮ ክርስቲያኖች ነው እየተደሰቱ ያሉ። የአኺ እነሱ እንዳይደሰቱ ብዬ አንተ ደግሞ እንድትደሰት ብዬ ለዋሽ ያላመንኩበትን ላውራ። ስለ ክርስቲያኖች ትክክል ናችሁ ትሉበት ኢየሱስ አምላክ ነው እያላችሁ ስበኩ ይባላል። ይሄ ስህተት ነው፣ ከእስልምና ጋር አይሄድም ብዬ ሳወራ ክርስቲያኖች ጋር ፍጥጫ ውስጥ እና ውጥረቱ ስለገባችሁ የሙስሊሞች ዘንድም እንከኖች ተገኙ ብለው እየተጠቀሙብኝ ሊሆን ይችላል አይደለም። እነሱ እንዳይጠቀሙብኝ፣ እነሱ እንዳይደሰቱ ብዬ በውስጣችን ያለው በሽታና ህመም መናገር የለብኝ ማለት አይደለም። እነሱ ተደስተውብን ከምንቆይ 300 ዓመት የድንቁርና ብዛት ተመልከቱ። አላህ እጅ አለው የለውም? ሁለት ቀኝ እጅ አለው፣ እግር አለው፣ አንድ እግር ምናምን። ይሄ ነው ድንቁርናችን፣ ይሄ ነው በሽታችን። ይሄ የእንደዚህ አይነት ሀሽሽ የሆነ አይዲዮሎጂዎች ተሰብስበው በመጽሐፍት መልክ ተበትነው ማህበረሰቡን በትነው ዛሬ 2 ሚሊዮን ሰው ሲያልቅ 2 ቢሊዮን ሰው አይጠቅምም። እኔ ሊሰማን ይገባል እኮ አላህ ከአርሽ በላይ ነው፣ አለቀ። አላህ እጅ አለው። ለምን ሌላ ነገር አለው አትልም? አይጠቅምህም አለው በል፣ ሌላ ጨምር። ወንድ ልጅ ያለውን ነገር በሙሉ አለው በል። አላህ አይጠቅምህም። ምንም ወደፊት አይጨምርልህ፣ አይቀንስልህ። አትሰክስ፣ አትፎክር። ለምን ትልቅ ነገር አታጽፍም? አላህ እጅ አለው፣ እግር አለው፣ አፍንጫ አለው፣ አንገት አለው፣ ሁሉም ነገር አለው በል። አይጨምርልህም። የሚጨምር የሚቀንስ ነገር የለም። አለቀ። ከፈለክ አግኝቼው ጨብጬው ዘይሬው መጣሁ ለምን አትልም? እኔ አይሞቀኝ አይበርደኝ። ያንተ ንግግር ያንተ መቀባጠር ለእኔ ዲኔ አይደለም። ዲኔ ያንተም የሼኾች በሙሉ ቁርአን ካመጣህልኝ እቆማለሁ። ለአንተ ብዬ አይደለም። አላቅህም ወይ ልጠላህ እችላለሁ።
አይመለከተኝም። ቁርአን ከመጣህ ግን ቆም ብዬ ሰማሃለሁ። ይሄ ሰውዬ በቁርአን ይዞኛል። ልክ እንትትት እንደምትሉት ሰይድና ዑመር ቁርአን ሲወሳላቸው አያልፏትም፣ ረግጠዋት አይሄዱም ነበር ይላሉ። ቁርአን ነው ያለው ሐቢቢ ይላል እንዴ? አላህ ከአርሽ በላይ ነው አይደለም ያለው? አላህ ልስደብህ እንዴ? ከብት አትሆን። አላህ ያለው አራህማኑ አለል አርሽ እስተዋ። ከዛስ ከፊሎቹ በአካል ከአርሽ በላይ ነው አሉ፣ ከፊሎቹ አይ በሱልጣኑ ነው ከአርሽ በላይ አሉ። አላህ ያለው አራህማኑ አለል አርሽ እስተዋ፣ አላህ ከአርሽ በላይ ነው አይደለም ያለው። እንደዚህ የሚል አታገኝም ቁርአን። አራህማኑ አለል አርሽ እስተዋ በምን ተረጎምኩ ስትባል አላህ ከአርሽ በላይ ነው ብዬ ተረጎምኩት ካልክ መብትህ ነው። ለምን ጎጃም ነው ብለህ አትተረጉመው? መብትህ ነው። የተረዳኸው ከሆነ አቅልህ የሰጠህ ከሆነ መብትህ ነው። ይሄ ደግሞ ሌላ መጣ እንደ አቡርካና የሚባል ይርጉት ኢማንም ማየት ጀመርክ። ረሱል ዓለይሂ ሰላቱ ወሰላም ልቡ ውስጥ ያለውን ነገር በምን አወቅህ አሉት እኮ ኻሊድ ኢብኑ ወሊድን። አንተ ዱዝ ሐቢቢ ዱዝ፣ ወይ ቁርአንን አታውቁ ወይ ወላሂ እና መውሊድ ቢድዓ አይደለም ያልኩ። ወላሂ እንደ ተውሂድ ቢድዓ የለም ወይ እስሙ እንደ ተውሂድ ቢድዓ የለም። እኔ ሰምታችሁ ተላ እንደ ተውሂድ ቢድዓ የለም ማለት ጭራሽ። ቀጥል። እንደ ተውሂድ አላህ ያላወረዳት በቁርአኑ ነብዩ አለይሂ ሰላቱ ወሰላም በሶስት ከፍለው ያላስተማሯት እንደ ተውሂድ ኡማውን የበጣጠሰች እንደሱ አስቀያሚ ቃል የለም። አላህ ሩቡብያ የሚባል አለ፣ አብ ኡሉህያ የሚባል አለ፣ ወልድ አስማ ወሲፋት የሚባል አለ፣ ደግሞ መንፈስ ቅዱስ። እንደዛ ነው። ጭራሽ ያለማወቅህ ችግር። አላህ ከአርሽ በላይ ከፍ ብሏል የምትለው ከሰሓቦች አትበልሽ። በሰሓቦች ስም ነው የሸወዱ። ሙጃሂድ አቡልዓሊያ ምናምን ይላሉ ታቢዕዮች። ሰሓቦች አልተናገሩም ማለት ታቢዕዮች በምን ተናገሩ? ተረድተውት ከሆነ ትክክል ከሆኑ እንቀበላቸዋለን አይደል? ትክክል ስለሆኑ ነው። ግን ትክክል ካልሆነ ለምን እንቀበላቸዋለን? ታቢዒ ስለሆነ ብቻ ታቢዒ ስለሆነ ብቻ ተቀባይነት ያገኛል። ቁርአን ነው እየተረጎመ ያለው። አይ እኔ እንደዚህ ነው የተረዳሁት ብሎ ነው እየተረጎመ ያለው። መብትህ ነው፣ ተረዳው። እኔ ደግሞ ከአርሽ በላይ ነው ብዬ አይደለም የተረዳሁት። በአካሉ ከአርሽ በላይም ቢሆን በአካሉ አይደለም ይሄ ብዬ የተረዳሁት። ለምን ይሞታል? አይ የዛኛው ትክክል አላየውም እኮ በአላህ በአካሉ በአካል እኮ አይደለም ያገኘው አላህ። እሱም ከቁርአን ብሎ ከዚህ መረዳው እኔ አላህ ከአርሽ በላይ በአካል እኮ ነው እያለ ያለው። እኔ ደግሞ ተረዳሁትና አይ ከሌሎች አንቀጾች ጋር ሳገናኘው አላህ ከአርሽ በላይ በአካል ሳይሆን በእውቀቱ በስልጣኑ ነው አልኩ። ፊርቃዎቹ እንደዛ ነው የሚባሉት። በቃ ይህም ተረድቶት ነው ይህም ተረድቶት ነው። ቁርአኗ ግን አርሕማኑ ዐለል ዐርሽ እስተዋ የምትል ናት። ሰሓቦች እርስ በርሳቸው ተገዳድለዋል። በደንብ ነው የሚሳሳቱት አይደለም እንዴ? ብዙ የቤት ስራ ነው ያለብህ። ትእዛዛት ቅያማ ቀን አላህ አርሕማኑ ዐለል ዐርሽ እስተዋ እንዴት ነበር የተረዳው አይደለም የሚጠይቅህ። ይሄ አጀንዳ ነው የተሰጠህ ለ1300 ዓመት እያባላህ ያለው እንድትስማማ ማንም አልጠየቀህም። ቁርአኑ አረብኛ ግልጽ አረብኛ ለሚችል ሰው ህግጋት ነው ያለው። ህግጋት፣ ትእዛዛት፣ ክልከላዎች። አትዋሽ የሚል አለ። እማትዋሽ ከሆነ ጥሩ። የሰው ሐቅ አትብላ የሚል አለ። የሰው ሐቅ እማትበላ ከሆነ ጥሩ። አንተ ከፈለግ አላህ በእግሩ ነው ያለው ወደ ላይ በል፣ ከፈለግ በእጁ ነው ያለው በል። እነዚህ አኽላቆች ግን አትጣስ። አሁን እኮ አርሕማኑ ዐለል ዐርሽ እስተዋ በአካሉ ነው ስላልኩ እንደፈለገ ይቀጥፋል፣ እንደፈለገ ያጭበረብራል፣ እንደፈለገ የሰው ብር ሸምጥጦ ይሄዳል፣ እንደፈለገ ምላሱ ይዘረጋል። ከዛ በኋላ በአርሕማኑ ዐለል ዐርሽ እስተዋ የሚድን ነው የሚመስለው። አይ ለአንተ እንደፈለግ ተረዳው። አባቴ ሐዲስ ላይ ያልተቀጠፈ ነገር የለም። ላላ ብለህ በደንብ አዳምጠኝ። ሐዲስ ላይ ያልተቀጠፈ ነገር የለም። አብዛኞቹ ሐዲስ የተወሰዱት ከአይሁድና ከክርስቲያን ታሪክ ነው። ከድሮ ሐዲስ ነው እያልኳቸው ያሉት ስለ አደም፣ ስለ ቃቢልና ሀቢል ሁሉም። ምን ብዬ ነበር የምታስታውስ ከሆነ አላውቅም፣ ሰምተህ ከሆነ ዑዘይር የሚለው አንድ ስም ቁርአን ውስጥ የአንድ አንቀጽ 1/3 አላህ ጠቅሷት አለፈ። ዑዘይር ማን ነው የሚለው ላይ ከአይሁዶች ይወስዳሉ። አይሁዶች የነቢያት ገዳዮች፣ የእስልምና ጠላቶች፣ ነቢዩላህ ዒሳን ለመግደል የሞከሩት የነቢያችን ጠላት ብዙ ህዝብ እያሳለቁ እየጨረሱ የመጡ አላህ ሱብሓነሁ ወተዓላ በቃል በቃል ኩለማ አውቀዱ ናራን ሊልሐርቢ አጥፋአሃ አላህ ኩለማ ሁሌ እነሱ እሳት ለማቀጣጠል በምድር ሰው እርስ በርሱ ለማባላት እሳት በጫሩ ቁጥር አላህ ባጠፋው እያጠፋው ነው የመጣው ብሎ የገለጻቸው ሰዎችን ስለ ዑዘይር ከነሱ ከወሰድክ ፋይሉ ያስተሳሰብ ችግር አለብህ።
እነሱ ያሉት ነው እየተናገርክ ያለው። ግን ማን ነው ዑዜር? ዑዜር ማን ነው? እስኪ ባዮግራፊውን ዑዜር እንዲህ ነው እስኪ በለኝ። ሰምታችሁታል? ከአይሁዶች እንደወሰዱ ሐዲሳት ላይ እንዳለ የወሰዱት ከአይሁዶች ነው አለ። ድንቅ ነው። እሱም ጠፍቷል። ሙዘይር ቁርአን ላይ ነው ያለው። ምንድን ነው ከአይሁድ የሚወሰደው? ይሄ ልጅ እኮ ቁርአን ኦንሊው ነው አይደለ? ያ ኦንሊ ቁርአን ነው እሱ ነው። አይ ቁርአን ራሱ ከመሐመድ የወሰደው ከአይሁድ ነው። በቃ በአጠቃላይ እኮ እነሱ ራሱ ሐዲሱን ብቻ ሳይሆን ቁርአኑንም ነው የሸመጠጠው። በነገራችን ላይ አይ ጥሩ ነገር ይናገራሉ እኮ ይሄ ልጅ አሳብዷቸዋል። ያ ልክ ልካቸውን ነው የሚነግራቸው። እውነቱን ነው ደግሞ ብዙ ተረት አለ። እንዲያ ነው ወዳጆች። ደግሞ ላሰማችሁ ሰላት በተረት ተረት የመጣች ነው እንጂ በቁርአን የለችም ያለበት ቤት የኔ ሎርድ ነው። ግን በቃ አትሰማ አሪዲ ጥያቄ አለኝ ከመውረድ በፊት እባክህን። እሺ በጣም ደከመኝ ግን እሺ በቃ አንድ ጥያቄ እንትልበልና እሺ ምን መሰለህ ጥያቄ እንኳን አይደለም እውነት ለመናገር እንደው እንትን ነው እንደ ሰጀሽን ነው። ይሄ አርፍ ምናምን የምትላቸው ነገሮች በአማርኛ ትርጓሜ የላቸውም ወይ? ምክንያቱም እኔ እነሱን እንደዚህ አሁን ሳለ አርሽ በአርሽ ምናምን ነገር ስትል ለእኔ የሚገባኝ መስመር በመስመር እንደዛ ነገር ነው እና በአማርኛም ወይም እያልክ ብትገልጽልን። ምክንያቱም ብዙ አረብኛ ማያውቁ እስላሞችም አሉ። ለእኛም ደግሞ በትንሽ እንቆቅልሽ ነው፣ ትንሽ ከበድ ይላል እና አርሽ ይሄ አሩፍ ምናምን ነገር የምትላቸውን ነገሮች በአማርኛ ብትተረጉምልን ወይም እንደዚህ እያልክ ብትሰራልን እኔ እፈልጋለሁ እና እባክህ እንደው ከቻልክ እንደሱ ብታደርግልን። ኦኬ ገባኝ የምትለው ግን የሀሳቡ ሙሉ ነጥብ እኮ እዛ ላይ ነው። መና ምንድን ነው ትርጉሙ አይታወቅም ነው። አርሽ ሳይሆን ሀርፍ ነው። ሀርፍ በሀርፍ የሚባለው አይታወቅም፣ ምን ማለት እንደሆነ አይታወቅም። ቂራ ከሆነ ቂራ እሱን እናገራለሁ። ትርጉሙ አነባበብ የሚባለው ነው። አነባነብ ወይንም አነባነብ ነው። አክቹዋሊ የምታነብበት መንገድ ነው ቂራአት የሚባለው። ሀርፍ ግን ሀርፍ ሊትራሊ ትርጉሙ ወይንም ብዙ ትርጉሞች አሉት። ሀርፍ ፊደልም ተብሎ ይወሰዳል። ሀርፍ ደግሞ የአንዳንድ ነገር ጠርዝም ምናምን እየተባለ አረብኛው ቃል አንዱ ቃል ብዙ ትርጉሞች አሉት። ግን ያ እዛ ሀዲስ ላይ ያለው ግን መሐመድ ቁርአን በ7 አይነት አህሩፍ ነው የወረደው ብሎ የተናገረው ግን አይታወቅም ትርጉሙ። እሱ ነው በቃ ሙሉ ቁም ነገሩ። ኢቭን የእስልምና አሉን የሚባሉት በ1400 ዘመን ውስጥ አሉን የሚባሉት ሊቃውንቶቻቸው ሊፈቱት ያልቻሉት ነገር ነው። ምን ማለት እንደሆነ ስምምነት የለም። ሁሉም እየተነሳ እንዲህ ማለት ሊሆን ይችላል ከማለት ውጭ ስምምነት የለም። ለዛ ነው እንዲሁ እዛው ላይ እንደተቀመጠ አህሩፍ በእንግሊዝኛ ለምሳሌ 7 ሞድስ ብለው ይተረጉሙታል። እንትን ላይ ሲቀመጥ ሞድስ ብለው ግን ስቲል ሞድስ ምን ማለት ነው እንትን የለውም። መንገድ በአማርኛ ለምሳሌ 7 አይነት መንገድ ተብሎ ግን ምናልባት እንደዛ ብለህ ካስቀመጥከው ግን ምንድነው መንገዱ ምንድነው? ርዝኖ እንትን ለዛ ነው እንደተቀመጠበት አህሩፍ ብለን የምንወስደው እንደተቀመጠው ስለማይታወቅ ነው እንጂ በተቻለ አቅም እነዛ ነገሮች ላይ በአማርኛ ነው የምናደርገው። ለዛ ነው ተረዳኸኝ? መና ምክንያቱም እኔ አንተን ስታወራ ምክንያቱም የንግግርህ ትንሽ እንትን ይላል እና ታች ለማድረግ በጣም ተቸገርኩኝ። ምክንያቱም አንዴ ሀሩፍ አንዴ ሀርፍ በሀርፍ ምናምን ነገር ስትል ቋንቋይም ስላልሆነ ምን ማለቱ ነው እያልኩኝ በጭንቅላቴ ነው የምተረጉመው እሱን ስትናገር እና ለምን በወይም ለምን አያስቀምጠውም እያልኩኝ ነበር። በቃ እንደዛ ከሆነ እንግዲህ ያው እንግዲህ ጭንቅላታችን እንደዞረ እንግዲህ እንኖራለን ማለት ነው። ወይ ሀርፍ በሀርፍ ለምሳሌ ሙስሊሞችን ቁርአን ሀርፍ በሀርፍ አንድ አይነት ነው ወይ ብዬ ስጠይቃቸው ሙስሊሞቹ በደንብ ስለሚረዱት ነው። እሱ ፓርት ላይ ፊደል በፊደል ማለት ነው። ሊትራሊ ፊደል ትንሽ ድምፅ አለ መናንተ ኤኮ አለ ሚት ላይ
ሐርፍ በሐርፍ አንድ አይነት ነው ወይ ብዬ ስጠይቃቸው እሱ ከሆነ እሱ ሐርፍ ፊደል ስለሆነ ነው። አንዷ ፊደል ሐርፍ ትባላለች፣ በዘይቱ ሲሆን ደግሞ ሐሩፍ ይባላል። ግን ቁርአኑ ላይ ማን ነው ሐዲሱ ላይ የተቀመጠው ግን 7 አይነት ሐሩፍ የሚለው ግን 7 አይነት ፊደሎች ነው ተብሎ ግን አልተፈታም። ሊቃውንቶቹ ፊደሎች ካስቀመጡት ፍቺዎች መካከል አንዱ ነው እንጂ እንዲህ ሊሆን ይችላል ካሉት ውስጥ አንዱ ፊደሎች ማለት ሊሆን ይችላል፣ አነባነብ ሊሆን ይችላል፣ 7 የተለያዩ ቁርአኖች ሊሆን ይችላል ምናምን እየተባለ ሊሆን ይችላል እየተባለ ያስቀመጡት መላምቶች ነው ያሉት። ግን ሙስሊሞችን ደግሞ 7 አይነት ምንድነው ሐርፍ በሐርፍ አንድ አይነት ነው ወይ ብዬ ግን ስጠይቃቸው እሱ ደግሞ ስለ ሐሩፍ እየጠየቅኳቸው ሳይሆን ቁርአን ምንድነው ሙስሊሞች የሚሉት ፊደል በፊደል አላህ የተናገረው ነው። ለምሳሌ ሀ ብሎ አላህ ከተናገረ ሀ ተብሎ ተጽፏል፣ ለ ካለ ለ ተብሏል፣ መ ካለ መ ተብሏል እየተባለ ማለት ነው። ስለዚህ ሙስሊሞቹ የሚሉት ምንድነው አላህ ያለው ሁሉ ፊደል በፊደል ዓለም ላይ ያለው ቁርአን ሁሉ አንድ አይነት ነው ብለው ለዘመናት ሲነግሩን የነበረው ለዛ ነው። ፊደል በፊደል ማለት ነው። ፊደል በፊደል ደግሞ ስንመለከተው ቁርአኖቹን ከ20 በላይ የሚበልጡ የተለያዩ ቁርአኖች አሉ። ፊደል በፊደል አንድ አይነት ያልሆኑ ፊደሉ ደግሞ ሲቀየር ኦብቪየስሊ ትርጉሙም ይቀየራል አብሮ። ለምሳሌ አበበ ብሎ መጻፍና ከበደ ብሎ መጻፍ በጣም የተለያየ ነገር ነው። አበበ አንድ ሰው ነው፣ ከበደ ሌላ ሰው ነው። ለዛ ነው የፊደል ልዩነት አለ ወይ ለሙስሊሞቹም አድሚት ማድረግ የማይፈልጉት የፊደል ልዩነት ካለ የቃላት ልዩነት የትርጉም ልዩነት አለ የሚለው ነው። እንደዛ ነው። አይ ገብቶኛል፣ እንግዲህ ገብቶኛል። ያው እንግዲህ ያው ካልገባኝም ያው ዝም ብሎ ያው እንግዲህ እንትን ማለት ነው። ያ ጥሩ ነው። ኮንፊውዝ የሚያደርጉ ነገሮች ሲኖሩ መጠያየቅ እንችላለን፣ ችግር የለም። አዎ ያንተ አርጊመንት ትንሽ ሶሊድ ስለሆነ በጣም ትንሽ ከበድ ይላልና ውስጥ ባለው እንትን አይደለም። አሁን የፎይ አርጊመንት በጣም እንትን ያለ ነው፣ ክሊር ነው፣ የሚያወጣቸው አረስት ይዞ ነው እንትን የሚላቸው። ያንተ ግን ትንሽ ከበድ ይላል። ምክንያቱም እነሱ አንደኛ ነገር ይሄ ማስረጃ የሚባል ነገር አይወዱም። አንተ እሱ ላይ ነው የምትመጣባቸው እና ዋናውን ነው የምትነቀንቀው። አንተ ደግሞ ምሰሶውን ነው እየነቀነቅ ያለው እና ጥሩ ነው። እግዚአብሔር ይስጥልን። በጣም ደስ ብሎኛል። በአንተም ደስተኛ ነኝ። ይሄን ጥያቄ በቃ ጨርሻለሁ። ምንድነው መሰለህ ሙስሊሞቹ አሁን ለኛ ለክርስቲያኖች ኦፍ ኮርስ ብዙ ነገር ላይ ያው እነዚህ ቃላቶቹ ምናምን ላይገቡን ይችላሉ። ኢቭን አሁን ፊደል ልዩነቶች ምናምን ራሱ ስንል ምን የፊደል ልዩነት ያን ያህል ትልቅ ነው እንደ ምናምን ለክርስቲያን ብዙ እንትን ላይ መስለው ይችላል። ሙስሊሞች ግን በደንብ ይገባቸዋል። እየገቡ ዲናይ የሚያደርጉ ካሉም ገብቷቸውን አውቀው ነው ዲናይ የሚያደርጉት እንጂ የሚክዱት እንጂ ምን አይነት ችግር እንደሆነ በደንብ አድርገው ይረዱታል። የሚነሳው ነገር ይረዱታል። እነሱ እንዲያው በግርድፉ የለም ከማለት ውጪ ማስረጃውን ሲያዩ ግን ያው የሚያምነው ያምናል፣ የማያምነው ወይንም ደግሞ ሌላ አብዛኛው ሐቀኛው ጠይቄ እመጣለሁ ይላል፣ ቼክ አደርጋለሁ ይላል። እነሱ ይረዳሉ። እንዳልከው እንግዲህ ያው በተቻለ አቅም የኛም ሰው እንዲረዳ ዋናው መረዳት ያለበት ግን የኛ ሰው እንዲያው ዲቴይል ውስጥ መግባት ካላስፈለገም የተለያዩ ቁርአኖች እንዳሉ በሚገባ ሊያቅ ይገባል። ለዘመናት ሲዋሸን የነበረው ነገር በእውነት በፊት ለፊት እኮ በትልልቅ ሰዎች እኮ ነው እንደዛ ተብሎ ይነገር የነበረው። ቁርአን ፊደል በፊደል ነጥብ አናባቢ በአናባቢ ፊደል በፊደል ምንም ልዩነት የለውም ዓለም ላይ ያለ ሁሉ ቁርአን ብለው ትልልቅ ኡስታዞች ሼሆች ሲዋሹን የነበረው። አሁን ቀረ ያ ነገር በቃ። እስልምና በተቋም ደረጃ ይሄንን ነገር ውሸት ይናገር ነበረ። አሁን ላይ ግን ያ ነገር በጣም ቀንሷል። በጣም አሁንም እንግዲህ እዚህ ዜና ላይ ያልተደረሰ የመሰላቸው ሰዎች ካልሆኑ በስተቀር ቀርቷል። ምእመኑ ታች ያለው ብቻ ነው የሚዋሸው እንደዛ ብሎ አሁን እና እንደዛ ነው። ይሄ ነው አይ ጥሩ እግዚአብሔር ይስጥልኝ። ያው እንግዲህ ቅድም ቢብሉ እየተናገረችው ነበረ ደግሞ ምንድነው ያ ናይጄሪያዊ ፖሊስ ከዛ እንትን ብሎ እንዴት እሱን ምን ላይ እንደደረሰ እንትን አልካተምና
ሰምቻለሁ። የዛን ቀን በጣም ነበር ያሳቀኝ የነበረው እና በጣም ትንሽ ኢንተረስቲንግ ነበረ የድምጻቸው መጥፋቱ ሁሉ። እንደውም እኔ ኮመንት እያደረኩኝ ነበር ከስርና በጣም ነበር የሚያስቀው። ጥሩ ነው ብቻ እግዚአብሔር ይስጥልኝ። አሁን በድጋሚ ታንክ ዩ ማና። እሺ ሰላም ደሩ። እሺ ሰላም ደሩ። እሺ ስማ እንዴ የሆነ ናይጄሪያዊ በውስጥ ኮንታክት አድርጎኛል። ለዚህ ጉዳይ ሆነ እንዴ ነው እንዴ? የቅርብ ጓደኛው ብሎ ኢንፎርሜሽን ፈልጎ ነው መሰለኝ በውስጥ ኮንታክት አድርጎኛል። ምን ብሎ ነው ኮንታክት የሚያደርገው? ሀይ ምናምን ብሎ ጽፎልኝ ነበር ነው። ይሄ ደግሞ ማን ሳይሆን እንደዛ አካባቢ ይመስላል ፊቱ። አይ ኧረ እባክህ እሱ አንደኛ የት አንተን እንግዲህ እንትንን አይቶ ምናልባት ኮንታክቶችን አይቶ ምናልባት ፒክ አድርገኝ እኔን ሊሆን ይችላል። የመቀደድ ምዕራፍ። ኧረ ከታች ኮሜንት አልሰለማችሁም እስካሁን ብሎ ከዛ ግን ከታች ደግሞ የተመለሰለትን መልስ ተመልከት። በ21ኛው ክፍል መቶ ክፍለ ዘመን how come you still እንዲያው ተቀላልደህ ስቀህ ምናምን ታሳልፋለህ። ሰው የምር መካ ውስጥ የተነሳ አረብ ሰውዬ እምነት የዘላለም ሕይወት ይሰጠኛል ብሎ ያንን መሐመድን እንዴ